ንግሥተ ነገሥታት ዘውዲቱ መጋቢት 22 ቀን 1922 ዓመተ ምህረት እንዳረፉ ስልጣኑን የተረከቡት ተፈሪ መኮንን ከ7 ወር በኋላ ጥቅምት 23 ቀን 1923 ዓመተ ምህረት ነበር የሥርዓተ ንግስ በዓላቸውን በደማቅ ሁኔታ ያከናወኑት። እነዚያ 7 ወራት በኢትዮጵያ ምድር ታይቶ የማይታወቅ የበዓል ማሸብረቂያ ዝግጅት የተካሄደባቸው ናቸው። ንጉሠ ነገሥቱና እቴጌዋ የሚጓዙበት ሰረገላ ከጀርመን ሀገር መጣ። ልብሱ ሁሉ በወርቅና ባህር የተሽቆጠቆጠ ነበር። የአዲስ አበባ ክርንክስ ቤቶች እንዲወገዱ ተደረገ። መንገዱ አስፋልት ሆነ። የከተማ ፖሊሶች ለመጀመሪያ ጊዜ ዘመናዊ ዩኒፎርም ለበሱ። ቤተ መንግስቱና አካባቢው በኤሌክትሪክ ብርሃን አሸበረቀ። ዘውዲቱ ያሰሩት የሚኒሊክ ሐውልትም በበዓሉ ዋዜማ ነበርና የተተከለው ለአዲስ አበባ ውበት ተጨማሪ ግብአት ሆነ። በበዓሉ ላይም ኢጣሊያን ወክሎ የሶቮይ ልዑል፣ እንግሊዝን ወክሎ የግሎስተር መስፍን የተገኙ ሲሆን ከዚህም ባለፈ ከመላው አውሮፓ ጥሪውን አክብረው የታደሙ ከአሜሪካ፣ ከፈረንሳይ፣ ከጃፓን፣ ከጀርመን፣ ከግሪክ፣ ከስዊድን፣ ከሆላንድ፣ ከቤልጅየም እና ከግብፅ በዓሉ 15 ቀን ሲቀረው አዲስ አበባ ገብተው ነበር። አዲስ አበባ የገቡ ባለስልጣናት አገራቸውን ወክለው ተገኝተዋል። ስፍር ቁጥር የሌላቸው ጋዜጠኞችም አዲስ አበባን በጊዜው አጥለቅልቀዋት ነበርና የበዓሉን ድምቀት የመላው ዓለም ሕዝብ እንዲያውቀው ሆኗል። ባጭሩ በአገሪቱ ብቻም ሳይሆን በአህጉሪቱ ታይቶ የማይታወቅ ደማቅ የንግስ በዓል ነበርና ብዙዎችን አስደምሞ አልፏል። በዕለቱ ተፈሪ ሞአንበሳ ዘእምነገደ ይሁዳ ቀዳማዊ ኃይለ ሥላሴ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ ተብለው ቅብአ መንግስቱን ተቀብተው የወርቅ ዘውዳቸውን የጫኑት በመናገሻ ቅዱስ ጊዮርጊስ ቤተክርስቲያን ነበር። በዕለቱም ወይዘሮ መነን የቴጌነቱን ዘውድ ጭነው ልዑል አስፋ ወሰንም ለአልጋ ወራሽነት የሚገባው ወግ ተፈጽሞለት የወርቅ አክሊል ደፋ። ስርዓቱ ተፈጽሞ ወደ ታላቁ ቤተ መንግስት ተመልሰው ዙፋናቸው ላይ ሲቀመጡ 101 ጊዜ መድፍ ተተኩሶ ልዩ ግብዣ ተደርጎ የአዲስ አበባ ከተማ በንጉሠ ነገሥቱና በቴጌዋ ፎቶግራፍ እንዲሁም በኢትዮጵያ ሰንደቅ ዓላማ አጊጣ ለአንድ ሳምንት ያህል የደመቀው የኤሌክትሪክ ብርሃን ሳይጠፋ እንዳሸበረቀች ቆየች። ተፈሪ በንግስና ስማቸው ኃይለ ሥላሴ እየተባሉ መጠራት ጀመሩ። ቀደም ሲል የጀመሯቸውን ኢትዮጵያን የማዘመን ስራቸውንም ቀጠሉ። ምክንያቱም በአልጋ ወራሽነታቸው ዘመን አውሮፓንና አሜሪካን ተዘዋውረው አይተዋልና ያንን ስልጣኔ ወደ ኢትዮጵያ ለማስገባት ደፋ ቀና ሲሉ ነው የአልጋ ወራሽነት ዘመናቸውን ያሳለፉት። የአጼ ኃይለ ሥላሴን አገዛዝ የሚነቅፉ ምሁራን በርካታ ናቸው። የሚያደንቋቸውም ቀላል ቁጥር የላቸውም። ስለ እርሳቸው ታሪክም በርካታ ጸሐፍት የየራሳቸውን እይታ ማዕከል በማድረግ ጽፈዋል። ራሳቸው ጃንሆይም ሕይወቴና የኢትዮጵያ እርምጃ የሚል ርዕስ ያለው በሁለት ገጽ የተከፈሉ ዳጎስ ያሉ መጽሐፍ ጽፈዋል። የጃንሆይን የአገዛዝ ዘመን ታሪክ ከተቺዎቻቸውና ከከፊል ተቺዎቻቸው ተነስቶ ቢጻፍ እንኳ በተጨባጭ በዘመናቸው የተደረጉ ለውጦችን የሚያዳፍነው ነው አይገኝም። የአድናቂዎቻቸውና የተቺዎቻቸው የገለጻ ልዩነት የሰሩትን ስራ በማግዘፍና በማጣጣል የሚገለጽ መሆኑ እንጂ ጃንሆይ ይችን ሀገር የማዘመኑን ስራ በጽኑ መሰረት ገንብተው ለትውልድ ማስረከባቸው መስተባበል የማይችል ሀቅ ነው። በጃንሆይና በኢትዮጵያ ፖለቲካዊ ጉዳዮች በርከት ያሉ መጽሐፍ የጻፉት አሜሪካዊው ሃሮልድ ማርክስ ጃንሆይን የዘመናዊት ኢትዮጵያ አርክቴክት ይሏቸውና ኢትዮጵያን በስልጣኔ ለማራመድ ስለሚጠቀሙበት ዘዴም ጥንቁቅ ነበሩ ብለው ይገልጿቸዋል። ስልጣኔ በአጠገቡ አልፎ ለማያውቀው ህዝባቸው ፈጣንና ድንገተኛ ማህበራዊ ለውጥ ቢፈጠር ለህዝቡ ክፉጣ እንዳይሆንበት በመስጋታቸውም አረማመዳቸውን ለዘብ እንዳደረጉ ይጠቁማሉ። በተቃራኒው ፕሮፌሰር አለማየሁ ገብረ ማርያም አጼ ኃይለ ሥላሴ ኤንድ ሞደርን ኢትዮጵያ በተሰኘ ጽሑፋቸው ጃንሆይ አገር የማዘመን ሂደትን እንደ ውስብስብ መስተጋብር እንዳልተረዱት በመግለጽ ለመንግስታቸው በነበራቸው አመለካከትና ዘመናዊነትን ለማስፋፋት በሚያደርጉት ጥረት መካከልም የማይታረቅ ተቃርኖ ነበረ ይሉናል። ከተቺዎቻቸው በኩል የሚሰነዘረው ተደጋጋሚ ትንተና የአጼ ኃይለ ሥላሴ አገር የማዘመን ፕሮጀክት ቁልፍ ፍላጎት ስልጣናቸውን በተደላደለ መሰረት ላይ ለማስቀመጥ ሲሉ የተጓዙበት መንገድ የወለደው ነው የሚል ነው። የሰርቫይቫል ኤንድ ሞደርናይዜሽን ጸሐፊ ፕሮፌሰር መሳይ ከበደ ዘመናዊነት የአጼ ኃይለ ሥላሴ መንግስት እውነተኛና ትክክለኛ ግብ ነው የሚለው አስተሳሰብ ወደ ጎን ካላል ነው በስተቀር ኢትዮጵያን የማዘመን ፕሮጀክትን ጽንሰ ሐሳባዊ ድቀት ከመሰረቱ ልንረዳው አንችልም በማለት የዘመን ሂደቱ ድቀት የመጣው በመዋቅራዊ ችግሮች ወይም ተገቢ ያልሆኑ ፖሊሲዎችን በመተግበር እንዳልሆነና ይልቁንም ምንጩ ዘመናዊ ዘዴዎችን በመጠቀም ልማዳዊ ግቦችን ለማሳካት በሚደረጉ ሂደቶች በመጣ ተቃርኖ መሆኑን ያሰምሩበታል። በውስጣዊ ለውጥ ያላለፉ ባህላዊ ኃይሎች ማህበራዊ ለውጥን
ከማነሳሳት ይልቅ ዘመናዊ ዘዴዎችን በመጠቀም ስልጣናቸውን ወደ ማጠናከር ያዘነብላሉ ሲሉ ያክሉበታል። ፕሮፌሰር ባህሩ ዘውዴ ኃይለ ሥላሴ ፍሮም ፕሮግሬሲቭ ቱ ሪያክሽነሪ በተሰኘ ጥናታዊ ጽሑፋቸው ኢትዮጵያ በአውሮፓዊ ቅኝ ተገዢዎች ታጥራ ነፃነቷ እንደ አዋኪ ቅንጦት በሚታይበት ጊዜ የነበራት አማራጭ ማዕከላዊ መንግስቱን ማጠናከር ብቻ ነበር። የኃይለ ሥላሴም ታሪካዊ ሚና የውስጥ ሀብትንና የውጭ እርዳታን አቀናጅቶ ይህን ማሳካት ዓላማቸው ሆነ ይላሉ። እነዚህን መሰል ትንታኔዎች ስናይ አፄ ኃይለ ሥላሴ በዘመናቸው ያከናወኗቸው ትልልቅ ስራዎቻቸውን አፍቃሬ ስልጣንነታቸው እንደጋረደባቸው ወይም ስራቸው በበጎ ገጽታው ብቻ እንዳይታይላቸው ማድረጉን በቀላሉ እንረዳለን። ከዚሁ ጋር ተያይዘው ጎን ለጎን የሚነሱ የጃንሆይን ስብዕና የሚገልጹ ትንታኔዎች አሉ። ገሚሱ ደግ ሩህሩህ እያለ ሲገልጻቸው፣ የቀረው ጨካኝ ምህረት የለሽ እያለ ይጽፋቸዋል። ይህንኑ ጉዳይ በተመለከተ ሁሉንም የሚያስማማ ሆኖ ያየነውን ገለጻ እናስከትልና ወደ ዋናው ታሪካቸው እንለፍ። አምባሳደር ብርሃኑ ድንቄ ቄሳርና አብዮት በሚል መጽሐፋቸው ያሰፈሩት ገለጻ ነው። በግል ጥላቻ ሳንታወር ያለ አንዳች አድልዎ ያለፈውን ድርጊት ለማስታወስና ትርጓሜውን ለመመርመር ጥቂት ጊዜ ካገኘን አፄ ኃይለ ሥላሴ ብዙ ገጾች ያሏቸው አስደናቂ ሰው መሆናቸውን ለመገንዘብ አያስቸግረንም። ኮንሰርቫቲቭ ናቸው ስንላቸው ሊበራል የሆነ ስራ ሲሰሩ ይገኛሉ። ንቅዝ ናቸው ስንል ፍትህ ለመስጠት ሲሞክሩ ይታያሉ። ጨካኝ ሲሆኑ ደግሞ የርኅራኄ ስራ ከመፈጸም አያቋርጡም። በቀለኛ ናቸው ሲሏቸው ምህረት ያደርጋሉ። ይህ ቅያጤ ወይም ኮምቢኔሽን በምሳሌና በማስረጃ የሚደገፍ ፓራዶክስ ወይም ሊታመን የማይችል እውነተኛ ነገር ነው ይሉናል የዓይን እማኙ ብርሃኑ ድንቄ። አፄ ኃይለ ሥላሴ ንጉሠ ነገሥት እንደሆኑ የፈጸሙት የመጀመሪያ ተግባር በኢትዮጵያ ታሪክ የመጀመሪያ የሆነውን ሕገ መንግሥት ማርቀቅና ማጽደቅ ነበር። ከዚሁ ተግባራቸው ተነስተን የዘመኑን ታሪክ እናያለን። የጃንሆይ ሕገ መንግሥት፣ ፓርላማና ምርጫ አይነትና አደረጃጀቱ ዘመኑና ሁኔታዎች ይለያዩ እንጂ አፄ ኃይለ ሥላሴ የመሰረቱት መንግስት አፄ ቴዎድሮስ ሞክረው ያቃታቸውን አይነት ነው። ዘመናዊነትን የተላበሰው አስተዳደጋቸው የስልጡን አስተሳሰብ ባለቤት ያደረጋቸው ይመስላል። ኢትዮጵያን በአንድ የዘውድ ስርዓት ስር አድርጎ ለመግዛት የቴዎድሮስ መሻት ነበር። የኃይለ ሥላሴም ተመሳሳይ ነው። ነገር ግን የተጠቀሙት ዘዴ ለየቅል ነው፣ ኃይልና ብልሃት። አፄ ኃይለ ሥላሴ የንጉሠ ነገሥትነት ስልጣኑን ስለያዙ ብቻ እፎይ ተብሎ እንደማይኖር ገብቷቸዋል። በግልጽ ስናየው እንደመጣ ነው ያለፉት ነገስታት ከነገሱበት ጊዜ ጀምሮ ዙፋን ላይ ተቀምጠው ሳይሆን ኮርቻ ላይ ተቀምጠው ነበር የሚገዙት ለማለት ይቻላል። ሁሌ ዘመቻ ነው። እገሌ የተባለው መሳፍንት በጎንደር ተነሳ ይባላል። ነገስታት ወደ ጎንደር ጋልበው በኃይል አሳምነው መንገድ እንደጀመሩ የወሎ ባላባት ሸፈተ ይባላል። በዚያው ወደ ወሎ፣ ቀጥሎ ሲዳሞ ወዘተ። ኃይል ሲጠፋ ጋብቻ እንደ አማራጭ ይወሰድ ነበር። አፄ ኃይለ ሥላሴ የተጠቀሱትን መፍትሄዎች እንደ ተጨማሪ እርምጃ እንጂ እንደ ዋናና ዘላቂ ስልት አድርገው አልቀጠሉም። በአሳማኝ ዘዴና መሳፍንቱ፣ መኳንንቱ፣ ባላባቱም ሆኑ ሚኒስትሮች እንዲሁም ሌላው አካል በጣም የማይደነግጥበት በጣምም የማይደሰትበት የተለሳለሰ ሕግ አቁመው ንግስናቸውን ሕጋዊ መሰረት እንዲኖረው ማድረግ ነበረባቸው። ያ ካልሆነ እንዴትም ሆኖ ተረጋግቶ መግዛት ማስተዳደርም ሆነ አገር ማሳደግና ሕዝብ ማሰልጠን እንደማይቻል ገብቷቸዋል። በአጠቃላይ የተዘበራረቀው ነገር ሁሉ መልክ መያዝ ነበረበት። በዚህ ደግሞ ተጠቃሚው ራሳቸው ብቻ ሳይሆኑ ኢትዮጵያም ጭምር ናት። እናም የንጉሠ ነገሥትነት ስልጣኑን ከያዙ ከወራት በኋላ በዙሪያቸው ከነበሩ ምሁራን ጋር ተባብረው ሐምሌ 9 ቀን 1923 ዓመተ ምህረት በኢትዮጵያ አቆጣጠር በኢትዮጵያ ታሪክ የመጀመሪያ የሆነውን ዘመናዊ ሕገ መንግሥት አጸደቁ። በዚያን ጊዜ እንዲህ አሉ። ሕግ ለሰው ከሁሉ የበለጠ የሚጠቅም መሆኑን ማንም አይስተው። መከበርም መጠቀምም የሚገኙት በሕግ መተካከል የተነሳ ነው። መዋረድም መጎዳትም የሚመጡት በሕግ መጓደል የተነሳ ነው። ግፍና በደልም የሚበዙት ሕግ ባለመቆሙ ነው አሉ። የ1923ቱ ሕገ መንግሥት ረቂቁ ከመጽደቁ በፊት አስፈላጊው ክርክር ተካሂዶበታል። በተለይ በመሳፍንቱና በመኳንንቱ መካከል ጠንከር ያለ የሐሳብ ግጭት የተነሳው በርስትና በጉልት ጉዳይ ነበር። የመሳፍንቱ ሐሳብ ኢትዮጵያ በትልልቅ አውራጃ ተከፍላ የመሳፍንቱ የበላይነት እንዳለ ሆኖ ግዛቱ የራሳቸውና ለልጅ ልጅም የሚያልፍ በጥቅሉ እንደ ቀድሞው እንዲቀጥል፣ ነገር ግን መሳፍንቱ በንጉሠ ነገሥቱና በመንግስቱ ላይ ወንጀል ሰርተው ከተመሰከረባቸው ከርስታቸው እንዲነቀሉ፣ በተረፈ እንደ ቀድሞው በየውስጣቸው ያለው የትናንሽ አውራጃ ባላባት ለእነርሱ እየገበረ እንዲኖር የሚል ነበር። ወንጀል ሰርተው ቢገኙ እንኳ ሌላ መሳፍንት እንዲተካ መሆኑ ነው። መኳንንቱና ሚኒስትሮች ግን ኢትዮጵያ በትልልቅ አውራጃ ተከፍላ ለመሳፍንቱና ለባላባቱ ለልጅ ልጅ የሚያልፍ ርስት ሆና ከተሰጠች ወደፊት የሚነሳው ትውልድ እንደምን ሊሆን ነው? ሹመት በዘር ይሁን ከተባለ ቢማርስ ቢያገለግልስ
ሹመትና ግዛት ካላገኘ ኢትዮጵያ አገሬ ናት ለማለት እንደምን ይችላል በማለት ተከራከሩ። ሲቀጥሉም ስለዚህ አሁን ያሉት መሳፍንትና ባላባቶች ጥፋት ካልተገኘባቸው በአገረ ገዥነታቸው ይቆዩ፣ ጥፋት ተገኝቶባቸው ቢሻሩ ወይም ቢሞቱ ግን በግዛታቸው ላይ እውቀትና ችሎታ ያለው ማንም ኢትዮጵያዊ እንዲሾምበት ይሁን በማለት ተሟገቱ። ከመሳፍንት ወገን ራስ እምሩ ከሚኒስትሮችና ከመኳንንቱ ጎን ሆነው ሐሳባቸውን ደገፉ። ብዙ ተከራከሩና በመጨረሻ አፄ ኃይለ ሥላሴ አስታራቂ ሐሳብ አቅርበው አስማሟቸው። ንጉሠ ነገሥቱ ለመሳፍንቱም ቢሆን ለሌሎችም የመንግስት አገልጋዮች ቢሆን ርስትና ጉልት ለመትከል ይችላል የሚል አንድ ክፍል ወይም አንቀጽ በሕገ መንግስቱ ይጻፍና ወደፊት አገልግሎታቸው እየታየ እንደሚያስፈልግ ይደረጋል እንጂ የፊውዳል መንግስት በዓለም ላይ መቅረቱን እያወቅን አሁን እንደገና ያንኑ አጽንተን በሕገ መንግስት መጻፍ ወይም ያለ ሕገ መንግስት መግዛት የማይገባ መሆኑን ለመሳፍንቱ አስረድተን ተጣርቶ ተጽፎ እንዲፈረም ይሁን በማለት ነገሩን ቆረጥን አሉ። የንጉሱ አስታራቂ አንቀጽ ተካቶ ሕገ መንግስቱ ጸደቀ። የመሳፍንቱ ስልጣን እንዳለ ሆኖ ነገር ግን እንዳስፈላጊነቱ በንጉሠ ነገሥቱ ይሁንታ ማንም ሊሾም ማንም ሊሻር ሁሉም ስራው እየታየ በዘር ሳይሆን በስራ እየተመዘነ እንዳስፈላጊነቱ ንጉሱ ያመኑበትን ሊያደርጉ አይነት መሆኑ ነው። ከንጉሱ ጋር ሕገ መንግስቱን በፊርማቸው ያጸደቁት ጳጳሳት፣ መሳፍንት፣ መኳንንትና ሚኒስትሮች የነበሩ ሲሆን ቁጥራቸው 24 ነው። ብዙ አንቀጾችን መዘርዘር አያስፈልገንም። ነገር ግን ንጉሱን የሚያስተቿቸውን አንቀጾች ጠቅሶ ለማለፍ ያህል ሶስቱን ብቻ እንይላቸው። አንቀጽ 2 የኢትዮጵያ መሬትም ህዝብም ህጉም በጠቅላላው የንጉሠ ነገሥቱ ነው። አንቀጽ 3 የኢትዮጵያ ንጉሠ ነገሥት ከኢየሩሳሌም ንጉሥ ከሰለሞንና ንግሥተ ሳባ ከተባለችው ከኢትዮጵያ ንግሥት ከተወለደው ከቀዳማዊ ሚኒሊክ ነገድ ተያይዞ ከመጣው ከንጉሥ ኃይለ ሥላሴ ዘር ከተወለደው ከቀዳማዊ ኃይለ ሥላሴ ትውልድ እንዳይወጣ በሕግ ተወስኗል። አንቀጽ 5 ንጉሠ ነገሥቱ የነጋሲ ዘር በመሆኑና ቅብአ መንግሥት በመቀባቱ ክብሩ የማይቀነስ ማዕረጉ የማይገሰስ ኃይሉ የማይደፈር ሆኖ በቆየውም ልማድ በአዲሱም ሕግ በሚገባው ክብር ሁሉ ይከበራል። ክብሩንም ለመንካት በድፍረት የተነሳ ሰው በሕግ እንዲቀጣ ተወስኗል እያለ ይቀጥላል። እርፍ ክትት ማንም እንደ ልቡ እየተነሳ ባመፀ ቁጥር ስንቱ በጦርነት ይለቅ። የጃንሆይ ጥፋቶች እነዚህ 3 አንቀጾች ናቸው። ማለትም አፍቃሪ ስልጣን ናቸው የሚያስብሏቸው። እናም ኢትዮጵያ ለምን ቆማ ትቅር በሚል ይህንን ሕገ መንግስት አጸደቁ። የ1923ቱ ሕገ መንግስት በውስጡ ሰፋና ዘርዘር ያሉ አንቀጾች ያሉት ነው። ንጉሱ የራሳቸውን ስልጣን ብቻ ሳይሆን ህዝቡም ሹማምንቱም ሁሉም የማይጎዱበት ሚዛናዊ ሕገ መንግስት እንዲሆን በተቻላቸው ጥረዋል። የተጠቀሱት አንቀጾችም ቢሆኑ ለዘመናት የኖሩ ናቸው። ንጉሱ የነበረውን ባህል ጻፉት፣ ጽፈው ሕግ አደረጉት እንደማለት። በርካታ ምሁራን እነዚህን የተጠቀሱትን አንቀጾች እየጠቀሱ ሕገ መንግስቱን ይተቹታል። በእውነቱ ያን ሕገ መንግስት ለመተቸት የሚያስችል ግን አንዳችም ታሪካዊ መነሻ በኢትዮጵያ ምድር ኖሮ አያውቅም። እርግጥ ነው በሕገ መንግስቱ ንጉሠ ነገሥቱ ለመሾምና ለመሻር፣ ፍርድ ለመስጠት፣ ጦርነት ለማወጅና ለማቆም፣ መሬትና የክብር ማዕረግ ለመስጠት ስልጣን አላቸው። ማንኛውም መሳፍንት ግን በግሉ እንዳለፈው ዘመን ከውጭ ሀገር መንግስታት ጋር መዋዋል፣ መሳሪያ፣ ሽልማትና ማናቸውንም አይነት ጥቅማጥቅም መቀበል አይችልም። በአጠቃላይ እያንዳንዷ ነገር ከንጉሠ ነገሥቱ የምትመነጭ ሆና ነው መሳፍንቱን በቁጥጥር ስር ማድረግ የተቻለው። የመሳፍንቱ ስልጣን እንዳለ ነው። ነገር ግን ለሕግ መገዛት መልመድና መቻል አለባቸው የሚለውን እቅድ ብቻ እንኳ በበጎ ጎኑ ማየት ይቻላል። ስልጣናቸውን ለማጥበቅ ሲሉ እንጂ አንዳችም ብሔራዊ ፋይዳ አልነበረውም የሚሉ ብዙ ናቸው። አፄ ኃይለ ሥላሴ ስልጣናቸው ላይ አልተኙም፣ ሰርተውበታል። ስልጣን በማፍቀር ኃይለ ሥላሴ እንደ ማንኛውም አፍሪካዊ መሪ ተወዳዳሪ እንዳልነበራቸው ግልጽ ነው። ለዚህ ርኅራኄም የላቸውም። ታሪካቸውን ከልብ ስንመረምር ግን ለኢትዮጵያ የማስፈልጋት እኔ ነኝ ያሉ ይመስለናል። ከሁሉም በላይ ደግሞ የ1923ቱ ሕገ መንግስት ምን አይነት ይዘት ቢኖረው ይሻል ነበር ብለን መጠየቅ አለብን። መቼም መሳፍንቱን መኳንንቱን በአንድ ጊዜ ስልጣናቸውን ነጣጥቀው እጅግ ዘመናዊ የሆነውን ዴሞክራሲያዊ ስርዓት እንዲዘረጉና ራሳቸውን አደጋ ላይ እንዲጥሉ አሁን ላይ ሆነን አንመክራቸውም። ያን ሁሉ ወግና ባህል በአንድ የመናድ እብደት ይሆናልና። የሆነ ሆኖ የ1923ቱ ሕገ መንግስት መሳፍንቱ መኳንንቱና ሚኒስትሮች ጥቅማችን ተነካ ብለው እንዳያጉረመርሙ አድርገው ጸጥ ለማሰኘት ሲባል ፊውዳላዊ አካሄዱ እንዲቀጥል ግድ ሲሆን ተራው ማህበረሰብም ዕውቀትና ችሎታ እስካለው ድረስ የሚሾምበትን ሁኔታ ያመቻቸ ሕገ መንግስት ነው። አፄ ኃይለ ሥላሴ በዓለም ላይ ፊውዳሊዝም መቅረቱን እያወቅን ስላሉ አገዛዛቸው ፊውዳል አልነበረም ለማለት አያስችልም። ሹማምንቱ የርስትና ጉልት ተተካዮች ስለሆኑ አገዛዛቸው ከፊል ፊውዳል ነበር ለማለት አያስችልም።
አሁንም በርካታ ምሁራን አፄ ኃይለሥላሴንም ሆነ አገዛዛቸውን ሙሉ በሙሉ ፊውዳል የሚል መጠሪያ ሲሰጡት እናያለን። አብዮቱን ለማግነን ሲባልም ብዙ ተብሏል። የፊውዳል ትርጓሜ የቀጥቃጭ ልጅ ቀጥቃጭ፣ የሸማኔ ልጅ ሸማኔ፣ የገበሬ ልጅ ገበሬ፣ የገባር ልጅ ገባር፣ የባላባት ልጅ ባላባት የሚል አይነት ነው። ይሄኛው የፊውዳል ትርጓሜ በአፄ ኃይለሥላሴ አጠገብ አልፎ አያውቅም። ሹማምንቱ በርስትነት የሚይዙት ሰፊ መሬት ቀጥሎ መቆየቱ ፊውዳላዊ ካልተባለ በቀር እሱም ቢሆን ተራ ሰው ከተሾመ ከሹመቱ ጋር አብሮ ይሰጠዋል። የኢትዮጵያ ሕዝብና መንግስት ደግሞ ለጊዜው የነበረው ሀብት መሬት ብቻ ነው። ጥቅማ ጥቅሙም በመሬት ነው። በአጭሩ የኃይለሥላሴ ዘመን ፊውዳል አልነበረም። ከፊል ፊውዳል ከፊል ካፒታሊዝም ነው። እንደ ዛሬው መሬቱም ሕዝቡ የንጉሠ ነገሥቱ ነው። አፄ ኃይለሥላሴ በንግሥት ዘውዲቱ ዘመን በወግ አጥባቂዎቹ ጥርስ ውስጥ ያስገባቸው አንዱ ምክንያት ፊውዳል አለመሆናቸው ነው። አሁን ግን ሕገ መንግስቱም ይፈቅዳልና እንደ ልባቸው ሁሉንም አይነት የህብረተሰብ ክፍል ምን ሙያ አለው እያሉ እየጠየቁ በሙያው ማሳተፍ የሚችሉበትን ሁኔታ አረጋግጠዋል። ከእርሳቸው በፊት በነበረው ዘመን ግን ጥያቄው የሰው ልጅ ነው ወይ የሚል የዘር ሐረግን ማዕከል ያደረገ ነበር። የ1923ቱ ሕገ መንግስት ኢትዮጵያ በውስጧ ሁከት የሌለባትና በሕገ መንግስት የምትተዳደር አገር ተብላ እንድትታይ ህዝቡ የአዲስ አስተዳደር ስርዓት እንዲለምድ መሰረት በመጣል የመሳፍንቱን ልቅ ስልጣን ለመገደብ ፊውዳሊዝምን በከፊል ቆርሶ ለመጣል ምሁራንን እንደ ልብ ለማሳተፍ በማስቻሉ ከፍተኛ ሚና ነበረው። አንዳንድ ምሁራን ዛሬ ላይ ሆነው እንደሚያጣጥሉት አይደለም። ኢትዮጵያ በሕገ መንግስቱ መሰረት የሁለት ፓርላማ ባለቤት ሆነች። አንደኛው የላዕላይ ፓርላማው የሕግ መወሰኛ ምክር ቤት የሚል ስያሜ ሲሰጠው፣ ሁለተኛው ፓርላማ ደግሞ የሕግ መምሪያ ምክር ቤት ተሰኘ። ሁለቱ ምክር ቤቶች ያሉት ፓርላማ የአባላቱ አመራረጥ የሕግ መወሰኛ ምክር ቤት አባላት መሳፍንቱና መኳንንቱ ሲሆኑ እነርሱ በቀጥታ በንጉሠ ነገሥቱ የሚመረጡ ናቸው። ይህም ሲባል መንግስታቸውን ብዙ ካገለገሉና መሳፍንት ካልሆኑ ተራ ሰዎችም ጭምር የተውጣጡ ተመራጮች ይሳተፉበታል። የሕግ መምሪያ ምክር ቤት ደግሞ ህዝቡ ለቀጥተኛ ፖለቲካዊ ተሳትፎ ወይም ምርጫ ገና አልበቃም በሚል መነሻ መሳፍንቱና መኳንንቱ እንዲሁም ሌሎች ሹማምንት ያመኑባቸውን የበታች ሹማምንት የህዝብ እንደራሴዎች እንዲሆኑ የመምረጥ ስልጣን ተሰጣቸው። እንደራሴዎቹ ከሚመረጡበት መስፈርት አንዱም ሀብትና ንብረት ያላቸው የሚል ተጠያቂነትን ማዕከል ያደረገ ነበር። ምክር ቤቶቹ ወደፊት አስፈላጊ ሲሆን የሚጨመሩ ተብሎ 56 አባላት እንዲኖራቸው ተደረገ። ሂደቱ በግልጽ እንደሚያሳየው ህግ አውጪው አካልና ህግ አስፈጻሚው አካል የተያያዙ እንጂ ለየቅል ሆነው የሚጓዙበት ሁኔታ የለም። ለዚህም ነው ንጉሱ ፓርላማ እንዲኖር ፈቅደው መልሰው በራሳቸው ቁጥጥር ስር አደረጉት ተብለው የሚወቀሱት። አሁንም በተመሳሳይ ለመንቀፍ የሚያስችል ትክክለኛ ሞራል እጃችን እስኪገባ ድረስ ወይም ማነጻጸሪያውን በአገራችን በዚህ ዘመናዊ ዘመን እስክናገኝ ድረስ በዚህ ጽሑፍ ከመንቀፍ ተቆጥበን እንቀጥላለን። እንደዚያ መሆን እንዳልነበረበት ከታወቀ አልፎ ሄዶ ሙታንን መውቀሱ አህያውን ፈርቶ ዳውላውን ስለሚሆን እንጂ ወቀሳው ተገቢ ሊሆን ይችላል። ለማንኛውም የመጀመሪያውን ፓርላማና ህገ መንግስቱን በሚመለከት የህገ መንግስቱ ዋና አርቃቂ በጅሮንድ ተክለ ሐዋርያት ነበሩና ከብዙ ዓመታት በኋላ ትዝታቸውን በቃለ መጠይቅ ሲያካፍሉ በዚያን ወቅት የኛ ፍላጎት የፓርላማ አባላት በደንብ እንዲሰሩ ወይ ዘመናዊ ህግ እንዲያወጡ አልነበረ። እኛ የፈለግነው ህዝቡ መንግስት የሚያወጣውን ህግ እንዲቀበልልን ነው። ይህንንም ተቀባይነት ለማግኘት የሚያመቸው መሳፍንቱ መጀመሪያ ተነጋግረውበት ከተቀበሉት ነው። በሌላ አነጋገር እኛ የፈለግነው የኢትዮጵያን ህዝብ በመሳፍንቱ አማካኝነት ለማነጋገር ነው። ስለዚህ መሳፍንቱን ለእቅዳችንና ለዓላማችን መሳሪያ አደረግናቸው ማለት ይቻላል ብለዋል። መሳፍንቱና መኳንንቱ የህግ መወሰኛ ምክር ቤትና የህግ መምሪያ ምክር ቤት አባል ሆነው እንዲሰሩ መደረጋቸው እንዳለ ሆኖ ነገር ግን የሚሾሙት መሳፍንትና መኳንንት ብቻ እንዳልነበሩም በቀላሉ መረዳት እንችላለን። ንጉሱ ህገ መንግስቱ ባጎናጸፋቸው የመምረጥ መብት ተጠቅመው የምክር ቤቶቹ ፕሬዝዳንትና ምክትል ፕሬዝዳንት እንዲሆኑ የመረጧቸው ከመሳፍንት ወገን ያልሆኑና ቀደም ካለው ጊዜ ጀምሮ ታማኝ ሆነው የመጡትን ነው። ለምሳሌ የህግ መወሰኛ ምክር ቤት ፕሬዝዳንትና ምክትል ፕሬዝዳንት ሆነው የተሾሙት ቢትወደድ ወልደ ጻድቅ ጎሹና ብላቴን ጌታ ሳህሌ ጸዳሉ ነበሩ። ፕሮፌሰር ባህሩ ዘውዴ ይህን ጉዳይ እነዚህ ሹማምንት እንደነ ራስ ካሳ ኃይሉ፣ ራስ ኃይሉ ተክለ ሃይማኖትና ራስ ስዩም መንገሻን የመሳሰሉ መሳፍንት እንዲዳኙ መደረጋቸው መሳፍንቱ ምን ያህል በንጉሠ ነገሥቱ መዳፍ ስር እንደወደቁ ጉልህ ማስረጃ ነው ይሉታል። በዚህ መልኩ ጥቅምት 23 ቀን 1924 ዓ.ም ምክር ቤቶች በይፋ ስራ ጀመሩ። ፓርላማው 7 ቋሚ ኮሚቴዎችን አደራጅቶ መንቀሳቀስ ጀመረ። ቋሚ ኮሚቴዎቹ በቅደም ተከተል የህግ ስራ ኮሚቴ፣ የውጭ ጉዳይ ቋሚ ኮሚቴ፣ የመከላከያ ኮሚቴ፣ የገንዘብ ኮሚቴ፣ የበጀት ኮሚቴ፣ የህዝብ እድገት ኮሚቴ እንዲሁም
የኮሚቴዎችን አባላት የሚመርጥ አንድ መራጭ ኮሚቴ ተብለው ተዋቀሩ። 7 አባላት ያሉት የህግ ስራ ኮሚቴ የህግ ረቂቆች ለምክር ቤት ከመቅረባቸው አስቀድሞ የህግ ቅርጽ ይዘው መቅረባቸውን የሚያረጋግጥ ተግባር ያከናውናል። የውጭ ጉዳይ ቋሚ ኮሚቴ የሚላኩለትን ስራዎች ኢትዮጵያ የምታደርጋቸው ዓለም አቀፍ ስምምነቶችና የተባበሩት መንግስታት የስምምነት ግዴታዎች ናቸው። መከላከያን የሚመለከቱ ጉዳዮች የሚላኩለት የመከላከያ ኮሚቴ ነው። የአገርን ኢኮኖሚ በማስፋፋት ረገድ ትልቁን ድርሻ የሚወጣው የገንዘብ ኮሚቴ ነው። የህዝብ እድገት ኮሚቴም ትምህርትን፣ ጤና ጥበቃን፣ እርሻን የሚመለከቱ ጉዳዮች ይቀርቡለታል። መራጭ ኮሚቴው ደግሞ የቋሚ ኮሚቴ እጩዎችን በመምረጥ ለፓርላማው ያቀርባል። ይህ የፓርላማ አሰራር እስከ ተሻሻለው ህገ መንግስት ድረስ ሲሰራበት ቆይቷል። ህገ መንግስቱ የተሻሻለው በ1948 ዓመተ ምህረት ቢሆንም በዚህ ጽሑፍ ዘመኑን ተከትለን ሄደን ከምናገኘው ከወዲሁ አጠቃለነው ማለፉ ይመረጣል። የተሻሻለው ህገ መንግስት የተሻለ የመምረጥ መብትን ለማህበረሰቡ ሰጥቷል። በተሻሻለው ህገ መንግስት መሰረት ማንኛውም ኢትዮጵያዊ 18 ዓመት ከሞላው የመምረጥ መብት ሲኖረው ለመመረጥ ደግሞ ከ21 ዓመት በላይ ሊሆን ይገባል ይላል። ማንበብና መጻፍ መቻል ግድ ነበር። የሚመረጡት አባላት የህግ መምሪያ ምክር ቤት ይገባሉ። የህግ መወሰኛ ምክር ቤቱ ግን አባላቱ እንደ ቀድሞው በንጉሠ ነገሥቱ የሚመረጡ ናቸው። የህግ መወሰኛ ምክር ቤት ከንጉሱ በታችና ከህግ መምሪያ በላይ ሲሆን ከንጉሱ በታች ህግ የማጽደቅ ወይም ያለማጽደቅ ስልጣን ነበረው። በ1948ቱ ህገ መንግስትም ሆነ በ1923ቱ ንጉሱ ምክር ቤቶችን መበተንና ምክር ቤቱ የሚያወጣቸውን ህጎች መሻር የሚያስችላቸው አንቀጾች የተካተቱበት ነበር። የምክር ቤቱ ስልጣን የሚመነጨው ከንጉሠ ነገሥቱ መሆኑን ግልጽ ነው። ቀደም ሲል እንዳየነው ህጎች የሚጸድቁት የህግ መምሪያው ምክር ቤት መክሮበትና ህግ መወሰኛ ምክር ቤት ወዶ ሲቀበለው ነው። ያም ሆኖ የመጨረሻው የመወሰን ስልጣን የንጉሠ ነገሥቱ እንደሆነ ግልጽ ድንጋጌ አለ። የምክር ቤቶቹ አባላት ሚኒስትሮች የሚያቀርቡላቸውን ጉዳዮች እየተቀበሉ ይመክራሉ። ምክር ቤቶቹ በሚኒስትሮች ምርጫ ውስጥ ግን ጣልቃ አይገቡም። በ1948ቱ ህገ መንግስት ህዝቡ እንደራሴውን በቀጥታ መምረጥ መቻሉ ደግሞ አንድ ትልቅ ጅማሮ ነበር። እነዚህ እንደራሴዎች በፊት በመሳፍንቱ ይሁንታ የሚመረጡ የነበሩ ሲሆን ከ1948 ዓ.ም በኋላ ግን በህዝብ መመረጥ ጀምረዋል። ህዝባዊ ምርጫ በ1950 ዓ.ም ከተጀመረ በኋላ ለ5 ዙር በየ4 ዓመቱ ምርጫ ተካሂዷል። ተመራጮቹ እንደ ዛሬው አይሁን እንጂ ቅስቀሳ ያደርጉ ነበር። የመወዳደሪያ ምልክትም ነበራቸው። ከተሻሻለው ህገ መንግስት ጋር ተያይዞም 7 የነበሩት የሥራ ክፍፍሎች ወደ 14 አድገዋል። ከየግዛቱ ተመርጠው የሚመጡ እንደራሴዎችም ቀደም ሲል አነስተኛ ቁጥር ይኖራቸው እንጂ ወደ ኋላ 250 ደርሰዋል። ደሞዙ በ300 ብር ተጀምሮ በየጊዜው እያደገ የፓርላማ አባላቱ 1000 ብር ደርሶላቸው ነበር። በርከት ያሉ ሴት ተመራጮች የፓርላማው አባል ነበሩ። ከሰኞ እስከ አርብ ፓርላማው ስራ ላይ ነው። ሰኔ 1 ለእረፍት ይዘጋል። ጥቅምት 23 ስራ ይጀምራል። ንጉሱ በዓመት 2 ጊዜ ብቻ ይገኛሉ። በመዝጊያና በመክፈቻ ዕለት ብቻ ንግግር ያደርጋሉ። የመወሰኛ ምክር ቤቱ አባላት ብዛትም 175 ደርሶ ነበር። በአጠቃላይ ይዘትና ቅርጹ ከአሁኑ ብዙ የተለየ እንዳልነበር በሕይወት ያሉ የቀድሞ አባላት ይገልጻሉ። አፄ ኃይለ ሥላሴ ምክር ቤቶችን ካቋቋሙና ህገ መንግስቱን ካጸደቁ በኋላ ግን ብዙሃኑ ተስማምቶ ለህገ መንግስቱ ተገዥነቱን ያረጋግጥ እንጂ ጥቂቶች እውቅና ነፍገውት ነበር። እንግዲህ በዚህ ህገ መንግስት መሰረት በርካታ የአስተዳደር ለውጦች የተፈጠሩ ሲሆን ከእነዚህም ውስጥ የርስት ውርስ መብት አንዱ ነው። በዚህም ንጉሠ ነገሥቱ ይሾማል እንጂ የአባቴ ግዛት የሚባል ነገር የለም። ይህን ህግ በመቃወም የጎጃሙ ንጉሥ ተክለ ሃይማኖት ልጅ ራስ ኃይሉ ተክለ ሃይማኖት የጎጃም ገዢ ሆኖ ለ30 ዓመታት ያህል የቆየ ነበርና አልገዛም አለ። ይባስ ብሎ ልጅ ኢያሱ ታስሮ ከነበረበት ከፍቼ እስር ቤት ሊያስመልጥ ሲል ተገኝቶ ለፍርድ ቀርቦ ሞት ቢፈረድበትም ንጉሱ ሀብቱ ተወርሶ እንዲታሰር በማድረግ ምህረት አድርገውለታል። ጎጃም ላይ የቅርብ ዘመዳቸውን ራስ እምሩ ኃይለ ሥላሴ በ1924 ዓመተ ምህረት ሾሙ። ከዚያም አፄ ኃይለ ሥላሴ ፊታቸውን ወደ ጅማ በማዞር በቀዳማዊ አባጅፋርና በዳግማዊ አባጅፋር ጊዜ ለአፄ ምኒልክ በሰላም ከገበረች ጊዜ ጀምሮ ነፃ የውስጥ አስተዳደር የነበራት ጅማ በማዕከላዊው መንግስት ቁጥጥር ስር ሆነች። ሌሎችም በተመሳሳይ በህጉ መሰረት ተጠቀለሉ። በቀጥተኛው አስተዳደራዊ ቁጥጥር ስር ማዋል ከባድ ሆኖ የታየው የትግራይ ግዛት ብቻ ነበርና የአፄ ዮሐንስ የልጅ ልጅ የሆኑት ራስ ስዩም መንገሻና ራስ ጉግሳ አርአያ በምዕራብና ምስራቅ ትግራይን ያስተዳድሩ ስለነበር እነሱን በቅርብ ዘመድ ጋብቻ ጠልፈው ጠቀለሉ። መንግስት በየግዛቱ ላይ የበላይነቱ እያየለ ሲሄድ ምንም እንኳ የቀድሞ ባህሪውን የለወጠ ባይመስልም ንጉሠ ነገሥቱ ግን በግዛት ብቻ ሳይሆን በሰራዊቱ ላይም ማዘዝ የሚችሉበት ሁኔታ ተፈጥሯል። ባየነው መልኩ የአፄ ኃይለ ሥላሴ ስልጣን በጽኑ መሰረት የተገነባ መሰለ።
የኢትዮጵያ የዘመናዊነት ጉዞም ፍጥነቱን ጨመረ። ታማኝ ምሁራንም በተቋቋሙት ዘመናዊ የመንግስት ድርጅቶችና መስሪያ ቤቶች እየተመደቡ በሕግ በተሰጣቸው ስልጣን ዘመናዊ አሰራራቸውን ገፉበት። ቀደም ባለው ጊዜ ከውጭ አገር የመጡ አማካሪዎችና የልዩ ልዩ ሙያ ባለቤቶች የተባሉትን አንዳንድ አገር የማዘመን ስራ ለመስራት እንቅስቃሴ ጀመሩ። ለምሳሌ ዘመናዊ ጦር የማሰልጠንና ሌሎች ከዚህ ቀደም ያልነበሩ ስራዎች ተጀመሩ። የተጀመሩትም ተጠናክረው ቀጠሉ። በጥቅሉ ከአልጋ ወራሽነታቸው ዘመን ጀምሮ የታቀዱ ስራዎች ሁሉም መልክ እንዲኖራቸው ሆነ። ሕገ መንግስቱን መሰረት በማድረግም የመንግስትን የገቢና የወጪ ንግድ ስርዓት ቅርጽ እንዲይዝ አደረጉት። ለቤተ መንግስት፣ ለቤተ ክርስቲያን፣ ለጦርና ለጉልተኛ ሹማምንት የገባሪዎች የጉልበት አገልግሎት፣ የምግብ ግብር፣ የምርት ስፍር፣ የአስራት መዋጮ የመንግስት የግብርና የበጀት መሰረቶች ነበሩ። ከሕገ መንግስቱ መጽደቅ በኋላ ግን የመንግስት ገቢ ለመጀመሪያ ጊዜ ከገንዘብ ግብር ላይ እንዲመሰረት ደነገጉ። ምንም እንኳ ወደፊት እንደምናገኘው ዘመናዊ የሆነ የበጀት ስርዓት ነበር ባይባልም መሰረቱ የተጣለው በዚያን ዘመን ነበር። እናም የ1923ቱ ሕገ መንግስት ለዘመናዊት ኢትዮጵያ ጅምር እንቅስቃሴ ሰፊ ሚና ነበረው። አገር የማሰልጠን ሂደቱ በቀጠለበት ሁኔታ ግን ብዙ ሳይቆይ ከ4 ዓመት በኋላ የኢጣሊያ ወረራ ተከተለ። የጃንሆይ ሕገ መንግስት እንዲሁም ፓርላማና ምርጫ አጠቃላይ ሁኔታው ባጭሩ ሲገለጽ ያየነውን ይመስላል። የደርግ ኮሚቴ አባል የነበረው ሻምበል ደበላ ዲንሳ የኮሚቴውን የውሳኔ ቃል ለጃንሆይ አነበቡ። ለአገርና ለሕዝብ ደህንነት ሲባል በዛሬው ዕለት ግርማዊ ቀዳማዊ አጼ ኃይለ ሥላሴ ከስልጣን ወርደዋል። ለደህንነቶ ሲባልም አስተባባሪው ኮሚቴ ወዳዘጋጀለት ቦታ እንዲሄዱ ተወስኗል የሚል ጭብጥ ያለው ሀተታ ተነበበላቸው። አንባቢው ከማንበባቸው በፊት የሰጡትን ወታደራዊ ሰላምታ አንብበው ከጨረሱ በኋላም ደገሙ። ጃንሆይ በዝምታ ተውጠው ጥቂት ደቂቃዎች አለፉ። ደርግ ንጉሱን ከስልጣን ለማውረድ በወሰነ ጊዜ አዋጅ አውጥቶ አዋጁንም በወታደራዊ ማርሽ ታጅቦ በመገናኛ ብዙሃን ለህዝብ እንዲቀርብ አድርጓል። ሻምበል ደበላ ዲንሳ ለጃንሆይ ያነበቡትን በአንዲት አረፍተ ነገር የተዋቀረች መርዶ ያደመጡት ንጉሠ ነገሥት ከደቂቃዎች ድንዛዜያቸው እንደ መንቃት ብለው አንባቢውን ትኩር ብለው ማየት ጀመሩ። አልሄድም ቢሉስ የሚል ውጥረት ይዟቸዋል ልዑካኑ። መልስ ሲጠፋ አንባቢው ወደ ራስ እምሩ ቀረባሉና ልዑልነቶ አንድ ነገር ያድርጉ እንጂ ሰዓት እያለቀብን ነው፣ ግርማዊነታቸውን ፍጠኑ ማለት ደግሞ አንችልም አሉ በአክብሮት። ራስ እምሩ ቁጭት ላይ ነበሩ። ምክንያቱም በተደጋጋሚ ለአብሮ አደጋቸው ጃንሆይ በቀና መንፈስ ለውጥ እንዲያደርጉ፣ ሕገ መንግስቱ እንዲሻሻል፣ ስርዓቱ እንዲለወጥ ወንድማዊ ምክራቸውን ሲለግሱ የኖሩ ናቸው። ጃንሆይ ግን እንዲህ ያለውን ጉትጎታ አይወዱትም ነበርና በአምባሳደርነት እየሾሙ ያረቋቸው ነበር። ቁጭታቸው ከዚህ የመነጨ ነው። አሁን ግን ራስ እምሩ ወደ ጃንሆይ ጠጋ ብለው እንዳሉት ማድረግ ነው እንግዲህ፣ ሁሉም ነገር አልቆለታል፣ ሌላ አማራጭ የለንም አሏቸው። ጃንሆይ ወደ አብሮ አደጋቸው ቀና አሉና ብዙም በማይሰማ ሹክሹክታ ጥቂት ቃላት ተለዋወጡ። በመጨረሻም ንጉሱ መናገር ጀመሩ። ያነበባችሁትን ሰምተናል። የኢትዮጵያ ንጉሠ ነገሥት ስንሆን ስም ብቻ አይደለም። ቢሆንም በየጊዜው የሚለዋወጠው ነገር ደግሞ ለአገር የሚጠቅም ነገር እስካለበት ያነበባችሁትን ሰምተናል። የኢትዮጵያን ታሪክ ጠብቃችሁ ማልማት ከቻላችሁ የእኛ ታሪክ እዚህ ላይ ያበቃል። ካልቻላችሁ የእናንተ ታሪክ እዚያ ላይ ይቆምና የእኛ ይቀጥላል። አገራችንንና ሕዝባችንን በምንችለው አገልግለናል። የኢትዮጵያ ሕዝብ ዕድል የእኛን መወገድ የሚጠይቅ ከሆነ ግን ስራችንን አቁመን ማንኛውንም ነገር ለመቀበል ዝግጁ ነን። አሁን ተራው የኛ ነው ካላችሁ ኢትዮጵያን ጠብቁ ብለው አበቁ። ጃንሆይ እውነትም ነቢይ ቢባሉ ያንሳቸዋል። ያሉት አልቀረም። ደርግ ከነ ርዕዮት ወድቆ የቀድሞው የጃንሆይ ዘመኑ ካፒታሊዝም እንደወረደ ለኢትዮጵያ እየተሰራበት ይገኛል። ይህ ሁሉ ሲሆን የቴሌቪዥን ጋዜጠኞች ካሜራቸውን ተክለው እየቀረጹ ነው። አንባቢው ደበላ ዲንሳ ለገነት አየለ የገለጹትንና በቁጥር 1 ትዝታዎች የተካተተውን ጽሑፍ መሰረት አድርገን እንቀጥል። መልስ አልሰጠናቸው። ልባችን ተነክቷል። እኛም ሀገራችንን በቅንነት ለማገልገል ስለሆነ የተነሳ ነው ባሉት ሙሉ በሙሉ የምንስማማ ነበር። ለሕዝብና ለአገር ያለንን ቀና አስተሳሰብ ባንጠራጠርም በአንጻሩ ወጣቶችና ልምድ አልባዎች በመሆናችን የወደፊቱ አካሄዳችን ሳያሳስበን አልቀረም ብለዋል ሻምበል ደበላ ዲንሳ። ጃንሆይ ንግግራቸውን ከጨረሱ በኋላ ሌላ ጸጥታ ተከተለ። ግርማዊ ሆይ እባክዎን ይከተሉን እንሂድ ሲል ደግሞ ጠየቀ። ጃንሆይ ቀጠሉ።
የት ነው የምንሄደው? የት ነው የምትወስዱት? አሉ ቆጣ ብለው። ለግርማዊነቶ ማረፊያ ልዩ ስፍራ ተዘጋጅቷል። እኮ የት ነው እሱ? እዚሁ አዲስ አበባ ውስጥ ነው ግርማዊ ሆይ። ለደህንነቶ ተብሎ በሚስጥር የተያዘ ቦታ ስለሆነ ትክክለኛ ስፍራውን ለመንገር አልተፈቀደልኝም መለሰ። አንድ አሽከር ሊከተለን ይችላል? አዎን ግርማዊ ሆይ፣ ሊከተሎት ይችላል። ማንን ነው የሚፈልጉት? ስሙ ማን ነው? ስሙን ምን አስጠየቀ? አንድ አሽከር ነው የምንፈልገው ካልን አይበቃም? ቆጣ አሉ። ወሰኔ ብለው ተጣሩ። ወሰኔ በፍጥነት ቀርቦ እጅ ነሳ። ጃንሆይ ጥያቄያቸውን ቀጠሉ። መጽሐፍትስ ይዘን መሄድ እንችላለን? አይቀር ፈቃድ ሲጠይቅ የፈለጉትን ያህል ግርማዊ ሆይ፣ የፈለጉትን ያህል መውሰድ ይችላሉ አሏቸው። ጃንሆይ እንደ መነሳት ሲሉ ትሁቱ ራስ ምሩ እኔስ ልከተላቸው እችላለሁ ብለው አስፈቀዱ። ለጊዜው እንደማይቻልና ወደፊት ግን እየመጡ ማየት እንደሚችሉ ሲነገራቸው ቀሩ። ጃንሆይ በዝግታ መራመድ ጀመሩ። በመርዶ ነጋሪያቸው መሃል ሲያልፉ የመሳሪያ አያያዙን አይተው ለምንድን ነው መሳሪያህን እንዲያንጠልጥለ ያዝከው ብለው ጠየቁት በእርጋታ። ለአያያዝ እንዲመቸኝ ነው ግርማዊ ሆይ መለሰ። እኛን ለመያዝ አይደለም ግርማዊ ሆይ፣ መሳሪያው ማለቴ ነው የሚል መልስ ሲያገኙ ፈገግ ብለው በእርጋታ ጉዟቸውን ቀጠሉ። ከአዳራሹ ወጥተው በረንዳው ላይ እንደደረሱ ያችን ያማረች ሮልስ ሮይስ መኪናቸውን በአይናቸው ያማትረዋት ገቡ። የለችም። የሞተረኞች እጀባም የለም። የታለች መኪናዋ ብለው ጠየቁ። ከደረጃው ስር የቆመችውን ያረጀች ሰማያዊ ቮልስዋገን ጠቆሟቸው። ደርግ ይህን ያደረገው ከተማዋ ውጥረት ላይ ስለነበረች ትኩረት ላለመሳብ ሲል ብቻ ነው። ሆነ ብለው ክብራቸውን ለመንካት ነው እያሉ የጻፉ ጸሐፍት አሉ። ነገር ግን ደርጎች በፈንቅለ መንግስት እንደመሆኑ መጠን ንጉሱን በቁጥጥር ስር መዋል ግዴታቸው የነበረ ዋና ነጥብ መሆኑ ግልጽ ነውና ሂደቱን እስከ እስር ቀጥለውበታል። በስተመጨረሻ ታመው ውጭ ሀገር ሄደው ካልታከሙ የሚል ነገር ሲነሳ ለደርግ አጣብቂኝ ሆኖ አፍነው እስኪገሏቸው ድረስ የነበረው አያያዝና እንክብካቤ ጥሩ የነበረ መሆኑን ስናጤን ገና ከወዲሁ የንጉሱን ክብር ዝቅ በማድረግና ስሜታቸውን በመጉዳት አረመኔነታቸውን ይፋ ለማድረግ ደርጎች አይሞክሩም። ጊዜው ካለፈ በኋላ ይህን ጉዳይ በተመለከተ የሁሉም አባላት ቃል መነሻ ምክንያቱ አይን ውስጥ ላለመግባት የሚል ነው። ያን በማድረግ የሚገኝ ፖለቲካዊ ትርፍም በወቅቱ አይኖርም። ጃንሆይ በእርጅና ምክንያት ይሁን ሁኔታውን ቀድመው በማወቃቸው ይሁን ለመገመት በሚቸግር መልኩ ፍጹም መረጋጋት ይታይባቸው ነበር። አልገረማቸውም፣ አልተረበሹም። የደነገጠ ሰው የሚያሳየው የፊት ገጽታ አልታየባቸውም። እልህ፣ ቁጭት አብረዋቸው አልነበሩም በወቅቱ። እነዚህን ስሜቶች ሆነ ብለው ደብቀዋቸው ከሆነ ከፍተኛ ስሜትን የመደበቅና የማስመሰል ችሎታ አላቸው ከማለት በቀር ምንም ሊባል እንደማይችል ያልገለጸ የአይን እማኝ ፈልገን አናገኝም። ጃንሆይ በቀጥታ ተከፍታ ወደ ጠበቀቻቸው ቮልስዋገን አመሩ። ሾፌሩ ዳንኤል አስፋው ነበር። አጠገቡ ፈርጣማ ወታደር ተቀምጧል። ጃንሆይ ከኋላ ተሳፈሩ። አሽከራቸው ወሰኔን ከጎናቸው ተቀመጠ። በዚያ ጊዜ በመንገድ ሲያልፉ መሬት ይስም የነበረው ህዝብ ሌባ ሌባ ይላቸው ነበር። ህዝብ ለማለት ባይቻልም ያልተለመደውን እንቅስቃሴ አይተው በቤተ መንግስቱ አቅራቢያ ቆመው የነበሩ ሰዎች ቃሉን በጋራ ብለውታል። ጃንሆይ ለዚህ ቃል ጆሮ የሰጡት አይመስልም። ሰሙ፣ ህዝቡ ሌባ ሌባ እያለዎት ነው ሲል ኮሎኔል ዳንኤል አስፋው ነገራቸው። ምን ያደርጉ ታዲያ ንጉሳቸውን ሰርቃችሁባቸው ስትሄዱ ሲያዩ ሲሉ መለሱ። መኪናዋ በፊት በር በኩል ነበርና የቆመችው ጃንሆይን ይዛ በሂልተን ቁልቁለታማ ጎዳና ተፈትልካ 4ኛ ክፍለ ጦር ግቢ አደረሰቻቸው። የደርግ አብዮት ተሳካ። የኢትዮጵያ አብዮት ተነዳ። አብዮት የሚለው ቃልም ለኢትዮጵያውያን ዜጎች መጠሪያ ስም ሆኖ ከነመንግስቱ ተርታ ተሰለፈ። በኢትዮጵያ ለ5800 ዓመታት ያህል የኢትዮጵያ የ5000 ዓመት ታሪክ ከኖህ እስከ ኢህአዴግ የሚለው የዚህን መጽሐፍ የመጀመሪያ ክፍል ልብ ይሏል የዘለቀው ንጉሳዊ አገዛዝ ባየነው መልኩ አከተመ። ጃንሆይ የኢትዮጵያ 314ኛው ንጉሠ ነገሥት ናቸው። ለረጅም ዓመታት በስልጣን ላይ በመቆየት የሪከርድ ባለቤት ናቸው። የመጨረሻው ንጉሠ ነገሥት በመሆንም በኢትዮጵያ የመጀመሪያው ናቸው። ከኢትዮጵያዊ ንጉሠ ነገሥቶች ውስጥም ብቸኛው የዕድሜ ባለጸጋ ሆነው ረጅም ዕድሜ ምድር ላይ የኖሩት ጃንሆይ ብቻ ናቸው። 83 ዓመት። አስተዋዩ፣ ብልሁ፣ ስልጣኔ ናፋቂው፣ በበሰለ ንግግራቸው ነብይ የተሰኙት የአፍሪካ አባት የሚባሉት የራስ ተፈሪያውያን አምላክ የሚባሉት ስልጡኑ የኢትዮጵያ መሪ ግርማዊ ቀዳማዊ አጼ ኃይለ ሥላሴ በዚህ አይነት ከስልጣን ከወረዱና ከታገቱ በኋላ የእስር ጊዜያቸው ምን መስሎ ምን ያህል ቆየ? እርጅናውስ እንዴት አደረጋቸው? አሟሟታቸው፣ የቀብር ስርዓቱስ የሚሉትን ነጥቦች በተከታዩ ጃንሆይና ፍጻሜያቸው በሚል ንዑስ ርዕስ ስር ባጭሩ አይተን እናልፋለን ይላል ጸሐፊው። ሲቀጥልም ጃንሆይና ፍጻሜያቸው ይላል።
ጃንሆይ ይሄ ሁሉ ሴራ ሲከናወንባቸው ደንዝዘው ያዩ የነበሩት ለምንድን ነው የሚለው ጥያቄ ከብዙሃኑ ኢትዮጵያዊ ተሰንዝሯል። እንዲህ ያለ ጥያቄ ለማንሳት የተቻለው እኒያ ጠላታቸውን ሁሉ በዘዴ ያንበረክኩ የነበሩት ብልሃተኛ ሰው ዛሬ የምነካቸውና እንቅስቃሴውን እያዩ ቸላሉ በሚል መነሻ ነው። አቶ ብርሃኑ ድንቄ እንዲህ ይላሉ። አፄ ኃይለ ሥላሴ በሚያስደንቅ ችሎታ የውስጡንና የውጭውን የፖለቲካ ፉትቦል እንደተጫወቱ አያጠራጥርም። በዚህ የውስጥና የውጭ የፖለቲካ ኳስ ጨዋታ እርሳቸውን ያሸነፉ ተቃዋሚ ቡድኖች እነማን እንደሆኑ የሚጠይቀኝ ቢኖር ሁለት ነገሮችን ብቻ ጠቅሳለሁ። አንደኛ ወደፊት አርቆ የማስተዋል ስጦታ ጉድለት፣ ሁለተኛ እርጅና በማለት አርቆ የማስተዋል ስጦታ ይጎድላቸዋል ስል አዋቂ አይደሉም ማለት አይደለም። እጅግ አዋቂ ናቸው። ግን በተፈጥሯቸው በእድል የሚያምኑ ስለሆኑ ዕለት በዕለት ሊሰሩት የሚፈልጉትን ብቻ እየፈጸሙ የቀረውን ለእድል የተውት ይመስላል ይሉናል። የጸሐፊው ድምዳሜ ጃንሆይ ዛሬን በነገ አይን ማየት አልቻሉም የሚል ነው። ጃንሆይ የፈለጉት ነገ በዛሬ አይን ማየት ነበርና እንደተባለው በተለይ በስተመጨረሻ ሁሉንም ነገር ለእድል ትተውት ነበር። ይህን ድምዳሜ የሚያጠናክር ሌላ ገለጻ እኔ ፍቅረ ማርቆስ ደስታ የበጋው መብረቅ በሚል ርዕስ የጀነራል ጃጋማ ኬሎን የሕይወት ታሪክ በጻፈበት መጽሐፍ ጀነራሉ ጃንሆይ ያሏቸውን ለደራሱ ሲገልጹ እግዚአብሔር የሰጠንን መንግስታችንን አንተም ብትጨመር የሚነቀንቀው የለም ጃጋማ፣ እግዚአብሔር በቃ ካለ ደግሞ ማንም ቢረዳን መንግስታችን ሊቀጥል አይችልም ብለዋቸዋል። ከዚህም በላይ በክቡር ዘበኛ አዛዡ በጀነራል አበበ ተቀነባብሮ የነበረውን ደርግን የመበታተን ዘመቻ እንደሰሙ ጃንሆይ አንተ ሰው አርፈ ተቀመጥ ብለው አስትተዋቸዋል። አታስጥለኝምና ይቅርብህ ማለታቸው ነው። ጃንሆይ የህዝብ አመፅ ከተነሳ በኋላ የሚወሰድ የኃይል እርምጃ መጨረሻው ታሪክን ማበላሸት መሆኑን ግን አልዘነጉትም። ባለፈው ምዕራፍ አልጋ ወራሽ እያሉ በጃን ሜዳ ለተሰበሰበው ህዝብ ጽፈው የላኩት መልእክት ላይ ደጋግመው ሹሞቻቸውን ሲያስጠነቅቁ አንብበናል። ለወደፊቱ ይህን የመሰለ የህዝብ መሰብሰብና በመንግስት ስራ መግባት የሚያስፈልግ አይደለም እያሉ የሩሲያን አብዮት ምሳሌ እየሰጡ ያስጠነቀቁትም ህዝብ ካመፀ መንግስት ምንም ዋጋ እንደሌለው ተረድተው ለማስረዳት የተጠቀሙበት ምሳሌ ነበር። ከነዚህ ነገሮችና ከወቅቱ ነባራዊ ሁኔታ አንጻር በመነሳት መንግስታቸው ማብቃቱን ስለተረዱት ቀሪውን ለእድል ብቻም ሳይሆን ለፈጣሪ ትተውታል ሊባል ይችላል። ምንም ቢሆን ግን ጃንሆይ በተፈጥሮ ባህሪያቸው ጠላታቸውን ካላንበረከኩ እንቅልፍ የማይተኙ ነበሩና አንድ ነገር ያደርጋሉ ተብሎ ይጠበቅ ነበር። ግን ምንም አላደረጉ። ለምን? አርጅተዋል ነው መልሱ። ጃንሆይ የቅርብ ሰዎችም እንደሚመሰክሩት በቀን 20 ሰዓት ያህል እየሰሩ የኖሩ ናቸው። እረፍትም ሆነ ከስልጣን ገለል ማለት አልፈለጉም። የጃንሆይ እርጅና ለውድቀታቸው እንደ አንድ ግብአት የሚቆጠር ነው። እሳቸው አርጅተው በወሳኝ ጉዳዮች ላይ አፋጣኝ እርምጃ መውሰድ ሲያቅታቸው በዙሪያቸው ያሉ ሹማምንት ሊያግዟቸው ይገባ የነበረ ቢሆንም በጣት ከሚቆጠሩት በቀር ሌሎች ንቅዝ ስለነበሩ እንኳን የዙፋኑ ጠበቃ ሊሆኑ ለራሳቸው ህልውና እንኳ ጥብቅና የሚቆሙበት ደረጃ ላይ አይገኙም። ይህም ስለሆነ ሹማምንቱ ከሸተቱ አይቀርጥም ብትክርፍት በሚል መርህ ንቅዘታቸውን አፋጥነው ቀጥለው የግል ሀብት ሲያጋብሱ በእሳት ላይ ቤንዝል እንደሚባለው አደረጉት። ጃንሆይ በስተመጨረሻ ብቻቸውን ነበሩ። በዚህም ላይ በእርጅና ምክንያት ፈዘዋል፣ ያለ ማንገራገር ታስረዋል። የጃንሆይን እርጅና በሚመለከት ከዶክተር ኃይለ ገብርኤል ደሳለኝ አንድ ገጠመኝ እንስማ። በመውደቂያቸው የመጨረሻ ወራት ላይ አዲሱ ጠቅላይ ሚኒስትር ሚካኤል እምሩ አዲሱን ተሿሚ መርጠው በጃንሆይ ለማሾም ወደ ቤተ መንግስት ያመራሉ። ለትምህርት ሚኒስቴርነት የተመረጡትን ዶክተር ኃይለ ገብርኤልን ይዘው ጃንሆይ ፊት በመቅረብ ጃንሆይ አዲሱ የትምህርት ሚኒስቴር እንሆ ሲሉ ጃንሆይ እንደ መባነንም እንደ መደንገጥም ብለው አንድ ጥያቄ ሰነዘሩ። ትምህርት ምንድን ነው? ተሿሚው ያልጠበቁት ጥያቄ ቢሆንም አንዳንድ ገለጻዎችን ስለ ትምህርት ማድረግ ሲጀምሩ ጃንሆይ አይደለም ብለው አቋረጧቸው። ቀጠሉና ትምህርት ማለት ምን ማለት ነው ካሉ በኋላ ራሳቸው ንጉሱ መልስ መስጠት ጀመሩ። ከንግግራቸው ውስጥ ግን አንዱም ቃል ከትምህርት ጋር የማይገናኝና ጥብጥርጥር ያለ የቅዠት ቅለዛ ነበር። ይህ አንድ ነገር አስረዳኝ ይላሉ ምሁሩ ተሿሚ ዶክተር ኃይለ ገብርኤል። ለካንስ ንጉሱ በእርጅና ምክንያት በትክክል ማሰብ አቅቷቸው ነበር በማለት የተሰማቸውን ሐዘን እያስታወሱ ተርከዋል። አዲስ ነገር 2001 ዓ.ም ትምህርት ጥንቃቄ ያስፈልገዋል ብለው ለረጅም ዓመት የትምህርት ሚኒስትርን ስልጣን ራሳቸው ነበር ከንግስትነታቸው ጋር ደርበው ይዘውት የነበሩት። በመጨረሻ ግን የቃሉ ትርጉም ሳይቀር ጠፋባቸው። እነዚህን የመሳሰሉ የመርሳትና የመሳት ባህሪ በተደጋጋሚ ማሳየት የጀመሩት ገና ከስልጣን ሳይወርዱ ጀምሮ ነው። በዚህ ሁኔታ ያለ ንጉሠ ነገሥት ዘዴው ቢጠፋበት አይገርምም። ጃንሆይ ከቤተ መንግስት ተወስደው 4ኛ ክፍለ ጦር ግቢ በቁም እስር ላይ ቆይተው
እንደገና ደግሞ ወደ ቤተ መንግስቱ ግቢ ተመልሰው በአንድ መካከለኛ ቤት ገብተው እንዲኖሩ ወይም እንዲታሰሩ ከተደረገ በኋላ ፍጻሜያቸው እዚያው ይሆናል። በቁም እስር ላይ በነበሩበት ጊዜም ምግብ ከቤተ መንግስት እየሄደላቸው፣ አሽከሮቻቸው በስርዓቱ እያገለገሏቸው፣ ዘመዶቻቸው እየጠየቋቸው በክብር እንዲያዙ መደረጉን የደርግ አባላቱ መንግስቱን ጨምሮ ይገልጻሉ። እንደውም ልዕልት ተናኘ ወርቅ ከእኛ ጋር ትቀመጥ ስላሉ ደርግ ፈቅዶ አብረዋቸው እንዲሆኑ ተደርጓል። ደርግ ከአራተኛ ክፍለ ጦር ለቆ ወደ ታላቁ ቤተ መንግስት በማምራት ቢሮውን የጃንሆይ ጽህፈት ቤት የነበረውን አድርጓል። በግቢው ውስጥ አጼ ምኒልክ አሰርተው ይኖሩበት የነበረውን አሮጌ የእንጨት ፎቅ ስር አንድ መለስተኛ ቪላ ነበርና ያ የጃንሆይ መኖሪያ እንዲሆን ተደረገ። በግቢው ውስጥ አበቦችና አትክልቶች የሚገኙ ሲሆን ለጃንሆይ የሚከፋ ቦታ አልነበረም። አጥሩንም ሰፋ አድርገው ሰርተው እንዳይወጡ በጥብቅ ማስጠበቅ ጀምረዋል። ከደርግ አባላት ውስጥም ከ3 የማይበልጡ ሰዎች ብቻ እየሄዱ ያነጋግሯቸው ነበር። ዋናው ሻለቃ መንግስቱ ኃይለማርያም ናቸው። ጃንሆይ አንዳንድ ጊዜ እንደ መቀለጃት ያደርጋቸዋል እንጂ ብዙ ጊዜ በትክክል ሲናገሩም ተደምጠዋል። መንግስቱ ኃይለማርያም ትዝታቸውን ሲገልጡ ከስልጣን ከመውረዳቸው በፊትና በኋላ በጠቅላላው ያነጋገርኳቸው 3 ወይም 4 ቢሆን ነው። ብቻዬን ሳይሆን ከኮሎኔል አጥናፉ ጋር ያኔ ሻለቃ፣ እንዲሁም ከሌሎች ጥቂት የደርግ አባሎች ጋር። በመጀመሪያ የሄድነው 4ኛ ክፍለ ጦር እንደደረሱ ከሌሎች ጓደኞቻችን ጋር ሆነን ነው። እኔ ቀርቤ በአክብሮት አነጋገርኳቸው። ግርማዊ ሆይ፣ እዚህ እንድትሆኑ ያደረግነው አሁን ባለው የአገራችን ተጨባጭ ሁኔታና ችግር ምክንያት ለእርስዎ ደህንነትና ጥበቃ ሲባል ነው እና መቼም እንደ ኢዩቤሊዮ ቤተ መንግስት ባይሆንም የሚያስፈልገው ነገር እንደማይጎድልብዎ ተስፋ አደርጋለሁ። በጎደለ ነገር ይጠይቁ ብያቸው አስገብተናቸው ነው የወጣነው ሲሉ ቃላቸውን ሰጥቷል መንግስቱ ጃንሆይ የሚያስቡት ኢትዮጵያ ከፍተኛ ቦታ ላይ አድርሻታለሁ ብለው ነው በሚል መነሻ እሳቸው የነበሩበትን ስርዓት ለማስታወስ ጉልታዊው ስርዓት ብዬ ስናገር ጉልታዊ ስርዓት አትበል፣ ጉልታዊውን ስርዓት ከደመሰስ ነው ጊዜ የለውም ማለታቸው ያስታውሳሉ። ጃንሆይ ከህዝብ ርቀው በመኖራቸው ምክንያት ሰው ስለሳቸው ያለውን አስተያየትና ግምት አያውቁም ማለት ይቻላል የሚሉት መንግስቱ አንዳንድ ነገር ሲነገራቸው እንዴት ሆኖ ከየት ነው እንዲህ ያለውን ነገር ፈጥራችሁ የምታወሩት ነበር የሚሉት በማለት ስለ ህዝቡ የኑሮ ደረጃ ስለ ችግሩ እንኳ ሲነገራቸው ኢትዮጵያን የታውቋትና ነበር የሚሉት ሲሉ ያክሉበታል። ስለ ለውጥ ስናነሳባቸው እናንተ ይሄን ውጭ ሄዳችሁ የቀላወጣችሁትን ነገር አምጥታችሁ ነው እዚህ የምትናገሩት፣ ይሄንን ህዝብ አለማወቅና አለመረዳት ነው አሉ። ገነት አየለ ትጠይቃለች። ማን መሆኑን አውቀዋል? መንግስቱ ይመልሳል። መንግስቱ በእሳቸው ግምት አብዮቱን የቀሰቀሱትና አገሪቱን በመምራት ላይ ያሉት ጀነራል አማን ናቸው። ጀኒናር አማን የት አለ መጥቶ ያነጋግረኝ ነው የሚሉት እንጂ ሻለቃ መንግስቱ ብለው አያውቁም። እኛም ጀነራል አማንን ሲሉ ጀነራል አማንን እናቀርብላቸው ነበር፣ ልዕልት ከሌን ሲሉን ይምጡላቸው ብለን እንፈቅድላቸው ነበር እንጂ ከልክለን አናውቅም። ትዝታዎች ቁጥር 1 ገጽ 130። ጃንሆይ እስር ላይ ሆነው ከአንበሶቻቸው ናፍቆት በስተቀር በሰላም ኑሯቸውን እየገፉ የነበረ ቢሆንም ድብርቱን አልቻሉትም። ለዚህ መፍትሄ ይሆን ዘንድ ከጠባቂዎቻቸው ጋር አንዳንድ ቀልዳቀልዶችን በጥያቄና መልስ አይነት መወያየት የጀመሩ ይመስላል። አንድ ቀን ከጠባቂዎቻቸው ውስጥ አንዱ የሆነውን ወታደር እስቲ ጠመንጃህን ለየው ይሉታል። ወታደሩ በአክብሮት ይሰጣቸዋል። ጃንሆይ በሳቅ ተፍለቀለቁና አይ ሞኞ፣ ጠባቂያችን ሆነህ እንዴት መሳሪያህን ትሰጠናለህ ብለው በፈገግታ ይመልሱለታል። እነዚህን የመሰሉ ንግግሮች የሚያደርጉት በግቢያቸው ውስጥ ይንሸራሸሩ በነበረበት ጊዜ መሆኑን መንግስቱ ያስታውሳሉ። ጃንሆይ እንዲህ ያለ ጭውውት ሲያደርጉ ይቆዩና ወዲያው ደግሞ የመሳት ሁኔታ ያንጸባርቃሉ። እነ መንግስቱ ኃይለማርያም ሊያነጋግሯቸው ሲሄዱ እናንተዬ ደጎል ግን ደህና ነው ብለው ይጠይቋቸዋል። ቻርልስ ደጎል እንደ አውሮፓውያን አቆጣጠር በ1970 ዓ.ም ሲሞት ጃንሆይ ለፈረንሳይ ህዝብ የሀዘን መግለጫ ልከዋል። ይወዱት ስለነበር በጣም አዝኗል። ያ ከሆነ ከ4 ዓመት በኋላ ነው ደህና ነው ደጎል ብለው የሚጠይቁት። እንዲህ ብለው መጠየቃቸውና ሌሎች ተመሳሳይ ተደጋጋሚ የመሳት ባህሪያቸው እየባሰ ሲቀጥልም ነው ጤናቸው አሳሳቢ ደረጃ ላይ መድረሱን በቀላሉ ደርጎች መረዳት የቻሉት። ደርግ አንድ ራሱን የቻለ የእስር ቤት ጥበቃ ኮሚቴ አቋቁሟል። የሁሉም የጥበቃዎች የበላይ ኃላፊ ደግሞ ኮሎኔል ዳንኤል አስፋው ነበር። ሐኪማቸው ፕሮፌሰር አስራት ወልደየስ ነበሩ። ፕሮፌሰሩ ጃንሆይን እየሄዱ ያዩዋቸው ነበር። የጥበቃ ኮሚቴው የጤንነታቸውን ሁኔታ ለደርግ በየጊዜው ሪፖርት ያደርጋል። ከጊዜ በኋላ ህመማቸው እየከፋ ሄደ። ፊኛቸውን እንደታመሙ ተገለጸ። ፕሮፌሰር አስራት የጃንሆይ በሽታ አሳሳቢ ስለሆነ ውጭ ሀገር ሄደው መታከም አለባቸው አሉ። ይህን ሀሳብ ደርጉ ተወያየበት። የማይሞከር ነበር። መፈንቅለ መንግስት የተከናወነበትን ንጉሠ ነገሥት በቁጥጥር ስር የዋለ መሪ ውጭ ልኮ ማሳከም ምን ያህል ፈተና መሆኑ ለማንም ግልጽ ነው። ይህንን ለሐኪማቸው አስረዱና
ነገር ግን እዚሁ እንዲታከሙ የሚያስፈልገውን ወጪ የሚያስፈልገውን ትብብር እናድርግ አሉ መንግስቱ። ፕሮፌሰር አስራት የማይቻል ከሆነ ምን ይደረጋል? እዚሁ ህክምናውን እንሞክራለን። ለህክምና የሚያስፈልጉ መሳሪያዎችንና አጠቃላይ ሁኔታውን አጥንቼ ልምጣ በማለት ሄዱ። ተመልሰው የህክምና እቃው ተሟልቶ የሚገኘው ጥቁር አንበሳ ሆስፒታል ነውና እዚያ እንዲታከሙ ይፈቀድልን አሉ። አሁንም ሻለቃ መንግስቱ እዚያ ይሄዱ ቢባል የሚፈጠር ግርግር ይኖራል በሚል ስጋት እቃው እዚህ ቢመጣስ አሉ። መብራት የጠፋ እንደሆነ መለሱ ፕሮፌሰር አስራት። ጄኔሬተር መትከል አይቻልም? አይሆንም፣ አደገኛ ሊሆን ይችላል። ሆስፒታል ካልሄዱ አስቸጋሪ ነው። አሁንም ጉዳዩ ለደርግ ቀርቦ ሆስፒታል የግድ መግባት ካለባቸው ክቡር ዘበኛ ሆስፒታል ይግቡ ተብሎ ተወሰነ። እዚያ ገብተው ቀዶ ጥገና ተደርጎላቸው በጥቂቱ አገግመው ደህና ሆነው ተመለሱ። ደርግ የንጉሱ ጤና ዘላቂ እንዳልሆነ ያውቃል። ያቺ ውጭ ሀገር ሄደው የመታከማቸው ጉዳይ ከተነሳች በኋላ ደርግ በተለይ መንግስቱ ጃንሆይን በሚመለከት ከነበራቸው የተለየ አቋም ለመውሰድ ተገደዱ። ከአንድ በኩል ውጭ ሀገር ሄደው ታክመው መዳን እየቻሉ አስረው ይዘው ለሞት አበቋቸው እንዲባሉ አልፈለጉም። በሌላ በኩል እዚያ ካልሄዱ ሙሉ በሙሉ ጤናቸው እንደማይመለስ አውቀዋል። ስለዚህ በአገር ውስጡ ሕክምና ለጊዜውም ቢሆን ስለተሻላቸው ደርግ የንጉሱ ጤንነት በተደረገላቸው ሕክምና ምክንያት ተመልሷል፣ ደህንነታቸው የተጠበቀ ሆኗል ብሎ ከገለጸ በኋላ ጥረቱንና ለንጉሱ ጤንነትም እንደሚጨነቅ ካስገነዘበ በኋላ ደግሞ ሳያገረሽና ሌላ አጣብቂኝ ሳይፈጠር በዚች ክፍተት ውስጥ አፋጣኝ እርምጃ መውሰድ ነበረበት። እስከዚች አጣብቂኝ ወቅት ድረስ ግን ደርግ ጃንሆይ በአክብሮት ይዟቸው መቆየቱ ግልጽ ነው። የጃንሆይን አሟሟት በሚመለከት ብዙ ጊዜ ይባላል የሚሉ ገለጻዎች አሉ። በዚህ መጽሐፍ ከይባላል ለመውጣትና ወደ አንድ ትክክለኛ ድምዳሜ አንባቢውን ለማድረስ ይሞከራል። መንግስቱ ኃይለማርያም የጃንሆይን አሟሟት በሚመለከት ለገነት አየለ የሰጡት ቃል ጥቅጥ ያለ ሐሰት ነው። በጥሩ ሁኔታ ታክመው ከዳኑ በኋላ ጥቂት ሳምንታት ቆይተው ሞቱ ብሎ ዳንኤል ሲነግረኝ ምክንያቱ ሊገባኝ አልቻለም። እንዴት ሊሆን ቻለ? እንዴት ተሽሏቸው ደህና የነበሩ ሰውዬ በድንገት ሞቱ እንዴት ትላላችሁ? በማለት ዳንኤልን አፋጥጬ ያስኩ እያሉ ወሽክተዋል። ለጣሊያናዊው ጋዜጠኛ ለሪካርዶ ኦሪዚዮ የሰጡት ቃል ግን የዚህ ተቃራኒ ነው። ሪካርዶ ኦሪዚዮ እንደ አውሮፓውያን አቆጣጠር በ2003 ዓ.ም ከ8 ወራት መጉላላት በኋላ መንግስቱን ቃለ ምልልስ ለማድረግ ያቀረበውን ጥያቄ ምላሽ አግኝቶለት ዙምባቤ ሄዶ ቤታቸው ውስጥ ጠይቋቸዋል። የእርሳቸውንና የሌሎችን አምባገነን የቀድሞ መሪዎች ቃለ ምልልስ አድርጎ የሁሉንም ታሪክ ኑዛዜ ብሎ አሰባስቦ መጽሐፍ ጽፏል። ወደ እንግሊዝኛ ተተርጉሞ በዓለም ላይ ተጨብጭቧል። ቶክ ኦፍ ደ ዴቪል በሚል ርዕስ ነው ያሳተመው። የሰይጣን ኑዛዜ በሚል ርዕስ በአጥናፍ ሰገድ ኪዳኔ ወደ አማርኛ ተተርጉሞ በእኛ አቆጣጠር በ1996 ዓ.ም ለህትመት በቅቷል። ምናልባት መንግስቱ ለገነት አየለ መልስ ሲሰጡ በአማርኛ መዋሸት ቀሏቸው ለሪካርዶ ኦሪዚዮ መልስ ሲሰጡ በእንግሊዝኛ መዋሸት ከብዷቸው ይሆናል። ወይም ለአውሮፓውያኑ መዋሸቱ ትርፍ አልባ፣ ለኢትዮጵያውያኑ ትርፍ ያለው ሆኖባቸውም ሊሆን ይችላል። እሱን እናቆየውና ግን ለገነት አየለ መጽሐፍ ውስጥ ከአልባሾቻቸው አንዱ የተናገረው እናስቀድም። ትዝ እንደሚለኝ ነሐሴ 20 ቀን 1967 ሌላ ጊዜ ተራዬ ሲሆን እንደማደርገው ከንጉሱ መኖሪያ ለማደር ሲሄድ ኮሎኔል ዳንኤል አስፋው ለዛን ዕለት ማደሬ እንደማያስፈልግ ነገሩኝ። ይህንኑ ለጃንሆይ ለመንገር ጠይቄ የተፈቀደልኝና የታዘዝኩትን ልነግራቸው ገባሁ። ጊዜው ከምሽቱ 3 ሰዓት ይሆናል። ወደ ጌቶቹ ቀርቤ የተባለውን ስነግራቸው ከአልጋቸው ላይ ተነሱና ቤቱ ጠባቸው ነው እንግዲህ ውጣላቸው፣ ሰፋ አድርገን እንሰራላቸዋለን ብለው በርከክ ካሉና በሐዘን እንባቸውን ከዓይናቸው ላይ እየጠረጉ አይ አንቺ ኢትዮጵያ እውነት ግን በድለንሻል፣ እውነት አልደከምንልሽም ብለው እንባቸውን ተነጠቁ። እኔም ሳልወድ በግድ ሌላ አማራጭ ስላልነበረኝ ጌታዬን ጥዬ ወደ ቤቴ ሄድኩኝ። የማያቸው ለመጨረሻ ጊዜ መሆኑን ግን አልጠረጠርኩም ነበር። ንጉሱ ሞተው የተገኙ ዕለት የመኝታ ክፍላቸው የመድኃኒት ጠረን ይሸት ነበር። በንጉሱም አንገት አካባቢ ለቁስል ማሰሪያ የሚያገለግል ፋሻ ተቀምጦ አይቻለሁ። ቁጥር 1 ገጽ 28። ቀደም ሲል ያሻው ሰው እየሄደ እንዲጠይቃቸው የተፈቀደላቸው ንጉስ ዛሬ አንድ አገልጋይ ተነፈጋቸው ማለት ነው። እናም አዘኑ። ሌላው ከ12 ዓመታት በላይ በዘመነ ኢህአዴግ ታስረው እዚያው ወህኒ ያሉ የደርግን ባለስልጣናት ሁሉ ያነጋገሩትና ከተፈቱ በኋላ ምስክርነት በሚል ርዕስ ሻምበል ተስፋዬ ርስቴ ለህትመት ያበቁት መጽሐፍ ውስጥ የተካተተው እውነታ ሲሆን የመንግስቱ ኃይለማርያም ጠባቂ የነበረው ልዩ ጦር አዛዥ የነበሩት መቶ አለቃ ወንድሙ አበበ የሰጡት ምስክርነት ነው። ንጉሱ የተገደሉት በነሐሴ 20 ቀን 1967 ሲሆን ግብአተ መሬት የተፈጸመው በተከታዩ ቀን ነሐሴ 21 ነበር። ግድያው የተፈጸመው ከደብረ ብርሃን በመጣው ልዩ ጦር አማካኝነት በሻለቃ ዳንኤል አስፋው ነው። ንጉሱ የተገደሉት ሰመመን ሰጪ መድኃኒት በአፍንጫቸው እንዲያሸቱ ከተደረገ በኋላ በተንተራሱት ትራስ በማፈን ነበር። እንዲያፍን የተላከው ወታደር ህሊናው እምቢ ብሎት እየተርበተበተ በመቸገሩ ራሱ ኮሎኔል ዳንኤል አስፋው አፈናውን ፈጽሞታል በማለት ገልጸዋል። ገጽ 7
ቀጥለን የሰይጣን ኑዛዜ በተሰኘው መጽሐፍ የተካተተውን ገለጻ እናስከትል። ሪካርዶ ኦሪዚዮ ይህን ጥያቄ ሲያነሳ መንግስቱ ለማስተባበል በሞከሩበት ገለጻ ውስጥ እውነታውን ሲፈነጥቁና ያየናቸውን ሁለት ገለጻዎች ሲያጠናክሩ እናያለን። አስፈላጊ አልነበረም አሉ በዛለ ስሜት። በመቀጠልም ኃይለሥላሴ ሽማግሌ፣ በሽተኛና ከሁሉም በላይ ደግሞ በሁሉም ዘንድ የተጠሉ ነበሩ። ባለፉት ዘመናት ተራማጅና የዘመናዊ አስተሳሰብ ባለቤት የነበሩ ቢሆንም ህዝቡ እንድናወርዳቸው አጥብቆ በመጠየቁ እኔና ባልደረቦች አወረድናቸው። ልናድናቸው አልቻልንም። ታዲያ እንዴት ሞቱ ለሚለው ጥያቄ መንግስቱ መልስ ለመስጠት ከነበራቸው አብዮታዊ ራዕይ አኳያ ሲታይ እንዲህ ላለው ዝርዝር ጉዳይ ቦታ ሊሰጡት እንደማይችሉ በሚጠቁም ሁኔታ ትከሻቸውን ከፍ ዝቅ ካደረጉ በኋላ ጥያቄውን በማናናቅ እኔ እስከማውቀው ድረስ አሟሟታቸው ተፈጥሯዊ ነው። በእርግጥ ከባልደረቦቼ መካከል በንጉሱ የተገደሉባቸውን የአባቶቻቸውንና የወንድሞቻቸውን ደም ለመበቀል በባዶ እጃቸው ሳይቀር አንቀው ለመግደል የሚፈልጉ አልነበሩም ብዬ ለመካድ ግን አይቃጣኝም። ሕክምና ያደርግላቸው የነበረው ዶክተር የጤንነታቸው ሁኔታ አስጊ ደረጃ ላይ መድረሱንም አልነገረኝም። ለዚህ ምን እንደተከሰተ በግሌ ለማረጋገጥ አልቻልኩም የሚል መልስ ሰጥተዋል። ገጽ 204። ይህ ገለጻ የማያሻማ ትርጉም እንዳለው ግልጽ ነው። መንግስቱ ለጋዜጠኛ ገነት አየለ የሰጡትን በጭራሽ እኔ አላውቅም የሚል ይዘት ያለውን ቃል ስናይ ደግሞ የበለጠ ግልጽ ይሆንልናል። ምናልባት ጋዜጠኛ ሪካርዶ ኦሪዚዮ ካየነው ምላሽ በኋላ አንድ ተከታይ ጥያቄ መጠየቅ የነበረበት ይመስላል። ከባልደረቦቼ መካከል በንጉሱ አባቶቻቸውና ወንድሞቻቸው የተገደሉባቸውን ደም ለመበቀል ሲሉ የሚለውን ገለጻ አንስቶ ለምሳሌ ማን ብሎ አልጠየቀም እንጂ ቢጠይቅ መንግስቱ ምን ይመልሱ ነበር? ምክንያቱም በጃንሆይ ዘመን ከደርግ አባላት ውስጥ ዘመዱ የተገደለበት የደርግ አባል ማን ነው ቢባሉ መልስ ስለማይኖራቸው ነው። በጃንሆይ ጊዜ ግድያዎች ያን ያህል አልነበሩም። በጃንሆይ ጊዜ በተማሪዎች ላይ በጸጥታ ጠባቂዎች አማካኝነት ከተወሰደው እርምጃ በተጨማሪ 2 ሰዎች ብቻ በፍርድ ችሎት ተገድለዋል። በላይ ዘለቀና ጀነራል መንግስቱ ነዋይ። በላይ ዘለቀን ደግሞ 7 ጊዜ በምህረት ታልፎ 7ቱንም ጊዜ በእጅ አለን ስላለ ነው። በቃ ከዚህም ባለፈ በይባላል ሲወራ እንኳ ገዳዮቹ ተብለው የሚጠቀሱት ዳንኤልና መንግስቱ እንጂ ሌላ አባል ወደ ጃንሆይ ድርሻ እንደነበር ራሳቸው መንግስቱ ደጋግመው ገልጸዋል። በዚህም መሰረት ገዳዩ ኮሎኔል ዳንኤል ተስፋዬ እንደሆነ ግልጽ ይሆናል። እናም ጃንሆይ ነሐሴ 20 ቀን 1967 ዓ.ም የጥበቃ ኮሚቴው አሽከሮቻቸውንም ወደ ቤታቸው ሸኝቶ ብቻውን ካስቀረ በኋላ ምሽት ላይ በትራስ አፍኖ የጥበቃው አዛዥ ከጨረሳቸው በኋላ የመሞታቸውን ሪፖርት ለደርጉ አቀረበ። ጃንሆይ 11 ወራት ተኩል በቁም እስር ካሳለፉ በኋላ በ83 ዓመታቸው ህይወታቸው አለፈ። ደርግም እፎ ያለ ትዝ ሲላቸው መሞታቸው ብቻ እፎ ያስብልም። ገና የቀብራቸው ጉዳይ ደርጎችን ሌላ ውጥረት ውስጥ ይከታልና የጃንሆይ ማረፍ እንደተገለጸ የወቅቱ ፓትርያርክና ሌሎች 2 ጳጳሳት ወደ መንግስቱ ቢሮ መጥተው ንጉሱ ካረፉ ስላሴ ቤተክርስቲያን እንዲያርፉ አስፈላጊውን ጸሎተ ፍትሐት እንድናደርግላቸው ይፈቀድልን ሲሉ ጠየቁ። መንግስቱ ከባድ ጥያቄ እንደሆነ ያውቁታል። አባላቱን አነጋግሬ የሚሉትን ነግራቸዋለሁ ብለው መለሱላቸው። በደርጉ ስብሰባ ላይ ይሄ ነገር ሲነሳ አቧራው እንደሚጨስ አውቃለሁ ይላሉ መንግስቱ። የዚያን ጊዜውን ሁኔታ የሚተርኩት መንግስቱ ጉዳዩ ስብሰባ ላይ ሲቀርብ ከአባላቱ የተሰነዘሩትን ልዩ ልዩ ሀሳቦችንም ጨምረው ገልጸዋል። አንዱ ንጉሱ እንደ ልዩ ፍጡር ከማየት እምነት አልወጣችሁም እንዴ ሲል፣ ሌላው እሳቸውን ማየት ያለብን እንደተራ ሰው ነው፣ በየቀኑ ስንት ወታደር ይሞት የለ እንዴ ይላል። በ83 ዓመት መሞት እድለኝነት ነው ያለም አለ። አንዱ ተነስቶ እንዲህ ያላሉ፣ ለመሆኑ ለምንድን ነው ስላሴ የሚቀበሩት? እሳቸው እኮ አርበኛ አይደሉም። ስላሴ የሚቀበሩት አርበኞች ብቻ ናቸው። ምናልባት ጃንሆይ በማይጨው ጦርነት የጠላትን አየር ለመጣር አርሊኮን የተባለውን ተኳሽ ሆነው መዋጋታቸውን አያውቅ ይሆናል። ብቻ ብዙ ሀሳቦች ተነስተው ተጥለው ንጉሱን በኤፌሶላዊ መንገድ መቅበር ለፖለቲካቸው ስጋት መሆኑ ደምድመዋል። መንግስቱ በትዝታቸው እንዲህ ይላሉ። አይ እንግዲህ አልኩና ፓትርያርኩን ይቅርታ ያድርጉልኝ፣ ነገሩ እናንተ እንደምታስቡት አልሆነም። መልኩን ለውጦ እንደውም ሌላ ነገር ነው ያስከተለው። ንጉሱ አርበኛ አይደሉም፣ እዚያ ያርፉ። ፍትሐት ስላሉት ደግሞ ጳጳሱስ ቢሆኑ ስንት ወታደር በየቀኑ ሲረግ ምን ነው ለእነሱ ፍትሐት ለማድረግ አልጠየቁ የሚል ነገር ሁሉ ተነስቷል። ከእርሶ የሚደብቀው ነገር የለም። ያለው ስሜት ፍጹም እንደምታስቡት አይደለም። አንድ የፖለቲካ ችግር የሚያስከትል ስለሆነ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም አልኳቸውና ተሰናብተው ሄዱ ሲሉ ቃላቸው ሰጥተዋል። የት ይረፉ ሆነ ጥያቄ ብለው መንግስቱ ገለጻቸው ይቀጥላሉ። ባዕታ ተባለ። ባዕታ ገብተው ሲያበቁ ምንም አይነት ከበሮ ጥሩምባና ጋጋታ ሳይኖር ይረፉ ተባለ። ይህንኑ ትዕዛዝ ለእስር ቤቱ ኮሚቴ አስተላለፉ። ለዚያ ከተመ ብለው ሲያቆሙ ጋዜጠኛ ገነት አየለ ታዲያ ትዕዛዙ መፈጸሙን አረጋግጠዋል ትጠይቃለች። መንግስቱ አይ ትዕዛዜ ፍንክች የማይል ነገር ነው፣ ይፈጸማል አይፈጸምም ብዬ ጥርጣሬ የለኝም። ሰውየው አርፈዋል። መሰረታዊው ነገር የቄሶች ጥያቄ ነው፣ መልስ አግኝቷል። እኔ በጣም የሚያጣድፍና ጊዜ የማይሰጥ ስራ አለብኝ፣ ችግር አለ፣ ወደዚያ ዞሬያለሁ ብለው ነው ያስተባበሉት። ገነት
እስከ መጨረሻው ብትሞግታቸው በዚህ አቋም ድርቅ እንዳሉ ነው የቀጠሉት። በእርግጥ ግን መንግስቱ ምንም አጣዳፊ ስራ ቢኖርባቸው የዚህን ጉዳይ አፈጻጸም በአይናቸው ብሌን አይተው ሳያረጋግጡና አፈጻጸሙንም መጨረሻው ድረስ ሳያስጉዙ ትዕዛዜ መፈጸሙ ስለማይቀር ብለው የሚተዉት ጉዳይ ነውና አዝዣለሁ፣ ባዘዝኩት መሰረትም ተፈጽሟል ብለው አፈጻጸሙን ሳያዩ ፊታቸውን ወደ ሌላ ስራ ያዞራሉ ብሎ ማሰብ ትልቅ የዋህነት መሆኑን መግለጽ ሳያስፈልግ ማንም በቀላሉ የሚረዳው ይሆናል። ከዚህ አንጻር ነው ተከታዩ የቀብር ስርዓት እውነትነቱ ታምኖበት የተደመደመውና የመንግስቱ ገለጻ ፉርሽ መሆኑ የታወቀው። ቀደም ሲል የአሟሟታቸውን ሁኔታ የገለጹት የቤተ መንግስቱ የልዩ ጦር አዛዥ መቶ አለቃ ወንድሙ አበበ ለምስክርነት መጽሐፍ ጸሐፊ ከተገደሉ በኋላ ስለተከተለው ነገር ሲያብራሩ በዚያን ወቅት ቤተ መንግስቱ ግቢ ውስጥ የተቀራረቡ ግን የተለያዩ ጥልቅ ጉድጓዶች ጦሩ መቆፈሩን አስታውሳለሁ። ምሽግ ለማድረግ እንዳይባል አጭር ነው፣ የውሃ ማጠራቀሚያ እንዳይባል ደግሞ ሞላላ ነው። ጥልቅ የሆኑ 4 ወይም 5 ጉድጓዶች ተቆፍረው ውለው ሳያድሩ ደግሞ በሲሚንቶ ተለስነው ተዘጉ በማለት የጉድጓዶቹን አቆፋፈር እና መዘጋት ይገልጻሉ። ከላይ የተገለጸውን ሀሳብ ሻምበል መንግስቱ ገመቹ እውነት መሆኑን አረጋግጠዋል። በቅንፍ ሻምበል መንግስቱ ገመቹ ከፍተኛ የደርግ ባለስልጣንና የመንግስቱ ቁጥር 1 ታማኝ ቀኝ እጃቸው መሆናቸው ይታወቃል። ጸሐፊው ሲቀጥሉ በተለይ የታላቁ ቤተ መንግስት የጥገና ክፍል ኃላፊ ነበርኩ፣ ጉድጓዶቹንም ያስቆፈርኩት እኔ ነኝ የሚሉት መሐንዲስ ጥላሁን ኪዳኔ ግርማዊ ቀዳማዊ ኃይለ ሥላሴ እንደሞቱ አውቃለሁ። የሞቱት ነሐሴ 20 ቀን 1967 ዓ.ም ነበር። በነሐሴ 21 ቀን ከጠዋቱ 2 ሰዓት ተኩል በመርዕድ ንጉሴ ተጠርቼ የከፈን ጨርቅና የሬሳ ሳጥን እንዳቀርብ ተጠይቄ ሰጥቻለሁ። በ7 ሰዓት ላይ 3 ጉድጓዶች በ3 ሜትር አስቆፈሩ። 4ኛ ጉድጓድም ተቆፍሯል። ቦታው በኋላ የፕሬዝዳንት መንግስቱ ቢሮ ተሰራበት። 4 ጉድጓድ መቆፈሩ እኛ እንዳናውቅ መሰለኝ። ጉድጓዶቹን በኮሎኔል ዳንኤል አስፋው ትዕዛዝ በኮንክሪት ዘጋኋቸው። በአጭር ጊዜ በጉድጓዶቹ ላይ ቤት ተሰራ። ኢህአዴግ ሲገባ ኮሎኔል ስለሺ መኩሪያ ቦታውን ካሳዩ በኋላ 8 ሜትር ተቆፍሮ 3 በ3 ሜትር ቱቦ ተገኘ። በኮሎኔሉ መሪነት እንደገና ወደ ውስጥ 3 ሜትር ሲቆፈር የንጉሱ አጽም ተገኘና በሙሉ ወጣ በማለት ሰኔ 4 ቀን 1988 ዓመተ ምህረት ለዋለው የፌዴራል ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት ቀርበው የምስክርነት ቃላቸውን ሰጥተዋል። የምስክሩን ቃል ያገኘነው ሻለቃ መላኩ ተፈራ ከማስታወሻ ደብተራቸው ዓለም በቃኝ ውስጥ ጽፈው ሰጥተውኝ ነው ይላሉ ጸሐፊው። ምስክርነት ገጽ 70። ከመንግስቱ ቢሮ አጥንት ተቆፍሮ ሲወጣ በቴሌቪዥን የታየ ቢሆንም በአታ ነው የተቀበሩት የሚሉት መንግስቱ ይሄ ተራ የኢህአዴግ ፕሮፓጋንዳ ነው ባይ ናቸው። የጃንሆይ ፍጻሜ ያየነውን አይነት ሆኖ አለፈ። አጽማቸው ከጊዜ በኋላ ከዚያ ወጥቶ በስላሴ ቤተክርስቲያን እንዲያርፍ ተደረገ። በትራስ ታፍነው ሲገደሉ የሰዓታት ዕድሜ ቀርቷቸው በነበረ ጊዜ ጃንሆይ እውነት ግን በድለንሻል፣ እውነት ኢትዮጵያ አልደከምንልሽም በማለት ተንበርክከው የጠየቁት ሰዎችን አልነበረም፣ ኢትዮጵያን እንጂ። ኢትዮጵያ ምን መለሰች ብሎ መጠየቅ ሳይገባ ስራቸው ራሱ መልስ እየሰጠ ይገኛል። በጃንሆይ ፓርላማ እየተሰበሰብን፣ በጃንሆይ ቲያትር ቤት እየተዝናናን፣ በጃንሆይ ስታዲየም እየተጫወትን፣ በጃንሆይ ዘመን የፍትሐ ብሔርና የወንጀል ሕግ እየተዳኘን፣ በጃንሆይ ብዙ ነገሮች እየተጠቀምን መሆናችን ማሰቡ ብቻ መልስ ይሆነናል ለማለት ነው። እናም ጃንሆይ የወደቁት በስኬታቸው ነው። በዘመናዊ ትምህርት ጀምሮ ብዙ ነገሮችን እንደ መስራታቸው መጠን የሚሊቴሪውን ዘርፍ ዘመናዊ ለማድረግም እነ መንግስቱን ጨምሮ ሌሎችንም የደርግ አባላት ውጭ ሀገር ልከው አስተምረዋል። ተምረው በመጡት ትምህርትና ስልጠና ባገኙት እውቀት ተመርተው ስለ አብዮት አውቀው ራሳቸውን ጃንሆይን ሊፈነግሏቸው ችለዋል። ፕሮፌሰር ሃሮልድ ማርክስ ኃይለ ሥላሴ ሲገልጿቸው አልቲሜት አይረኒ በሚል ነው በስኬታቸው የወደቁ ንጉስ እንደማለት